ሶ ከብዶሽ ልትመለሽ ያልሽበት ጊዜ ነበር ማለት ነው? ገና እንዲልኩ በሳምንቴ ነበር መምጣት ያሰብኩት። በቃ መናገር የምፈልገው የፈተና ሰሞን ላይ በደንብ ነው እንቅልፍ የሚያስፈልገው ላለመረበሽ ስትረስ እንትን ላለመሆን። ኮድ አለው በደንብ ከዛ ኦንላይን ነው የምትፈተነው። በደንብ ቁጥጥር አለው። በፌደራል ምናምን ነው እንደ ኢንትራንስ ነው በቃ ተፈትሽ የምትገባው። ስለዚህ ወደዚህ ወደዛ የምትለው ነገር የለም። ግቢ በነበርሽበት ወቅት ልትረሸማችሁ አጋጣሚ ነበረ ማለት የሚያስቅም ሊሆን ይችላል የሚያሳዝንም? በእርግጥ ብዙ አጋጣሚዎች አሉ፣ ግን በጣም መቼ መማረሰው ብዬ የማስበው አንድ ኤግዛም ሰኞ ልንፈተን ማለት ዋናው ሪሚዲያሉ ሰኞ ልንፈተን አርብ ጓደኛችን ታመመች ስለ በጣም የታመመችው። የሪሚዲያል ተማሪዎች ለማለፍ በዋናነት 3 ግዴታ ማድረግ አለባቸው የሚታያቸው ነገሮች ምንድናቸው? ኦኬ እሺ፣ መጀመሪያው፣ ሁለተኛ ደግሞ ሶስተኛ ደግሞ ምለው 2017 ላይ ብዙ ተማሪዎች ማትሪክን ወድቀው ነበረ። ከነዛ መሀል ደግሞ ሪሚዲያል መግቢያ አምጥተው ሪሚዲያልን የሚወደቁ ብዙ ነበሩ። ዛሬ ይዤላችሁ የመጣሁት ተማሪ ማትሪክን ወደቀች ከዛ ጋር ሪሚዲያል ተፈተና ያለፈችን ተማሪ ሲሆን ሪሚዲያል ተማሪ የነበረን ሰው አምጥታ ስለነበረው ሁኔታ በደንብ ጠይቅልኝ ባላችሁ መሰረት አምና ሪሚዲያል ተፈታኝ የነበረችና ያለፈችን ተማሪ ይዤላችሁ መጥቻለሁ። ሪሚዲያል መማር ምን ይመስላል፣ ምን አይነት ቻሌንጆች ያጋጥሟታል የሚለውንና አሁን ሪሚዲያል ለምትገቡ ተማሪዎች የምትነግራችሁ ነገር ይኖራል። ከዚህም ባለፈ አምና ሪሚዲያል ተማሪ የነበረን ሰው ላቀርብላችሁ ነው። ምን አይነት ጥያቄ እንጠይቅላችሁ ትፈልጋላችሁ ባልኳችሁ መሰረት እንጠይቅላችሁ የምትፈልጉትን ጥያቄ ልካችሁልኛል። እሱንም ትንሽ ቆይተን የምንጠይቃት ይሆናል። ያለኝ ልምድ ማካፈሌ ሪሚዲያል የሚገቡ ተማሪዎችን ይጠቅማል ብለሽ ለቪዲዮ ስለመጣሽ እናመሰግናለን። ችግር የለውም። በቅድሚያ ስምሽን አስተዋውቂና እንጀምር። እሺ፣ ስሜ ምህረት ደበበ እባላለሁ። የ2017 የሪሚዲያል ተማሪ ነበርኩኝ። የዘንድሮ ፍሬሽማን ማለት ነው ገባ። ኤሌመንተሪና ሃይ ስኩል የነበረሽ የትምህርት ቆይታ ምን ይመስላል እና የት ነበር የተማርሽው? እሺ፣ መጀመሪያ የተማርኩት ከ1 እስከ 6 የተማርኩት በተወለድኩበት ሀገር ነው። ወለጋ ነበር የተወለድኩት። እዛ ነበር የተማርኩት ነው የምትባል ትንሽ ከተማ ውስጥ። ከዛም በኋላ ከ7ኛ ክፍል እስከ 12 ያለውን ቱሊምቱ ነው የተከታተልኩት ማለት ነው። እስከ 11ኛ ክፍል የነበረኝ ቆይታ አሪፍ ነበረ ማለት አቨሬጅ ፐርሰን የሚባል አይነት ውጤቴ እንደዛ ነበረ። እስከ 15 16 ቤቱ ማለት ነው እንደዛ ነበርኩኝ። ልክ 12 ስገባ ግን እየወረደ እየቀነሰ መጣ። ያው አፌክት እያደረገኝ መጣ ማለት ነው እና 12 ላይ ነው የቀነስኩት። እስከዛ የነበረው አሪፍ ነበር። ለማትሪክ እንዴት ነበር የተዘጋጀሽ? ማለት ያጠና ዘዴሽ ምን ይመስል ነበረ እና ደግሞ ስንት ጊዜ ለማትሪክ አጠናሽ? ኖርማል ኢንትራንስ ተዘጋጅ እኔ አላጠናው ነበር። ጀስት አጠናለሁ እቅድ አውጣለሁ ምናምን ፕሮክራስቲኔት ነበር ማረገውና ልክ 1 ወር ሲቀረው ነበር ማጥናት ጀመርነው። ኦሬዲ 1 ወር ከዛን በኋላ ለ3 ሳምንት ነው ማጥናት ቻለው። ከጓደኞቼ ጋር እየተገናኘን ጥያቄ ብቻ ነበር የምንሰራው። ጀስት ኖርማል ክላስ ያለውን እውቀት ይዘን ጥያቄ ከዩቲዩብ ቪዲዮ ምናምን እያደረግን የአምና ጥያቄዎችን ነበር የምንሰራው። 1 ወር ብቻ ነው የጠናሁት። ከነበረሽ ዝግጅት አንጻር ማትሪክን ስንት አመጣለሁ ብለሽ ነበር ያሰብሽው? ካጠናሹ አንጻር ማለት ነው። እንዳልኩ 1 ወር ብቻ ስላጠናሁኝ ያናል ኤክስፔክት አላደረኩም፣ ግን ትንሽም ተስፋ ነበረኝ ቤቢ ላልፍ እችላለሁ የሚል ግን በደንብ ስላልተዘጋጀሁበት ያው እንትን አላልኩም ነበር፣ እያንገራገርኩ ነበር። እንዲያመጣለሁ ብዬ አልጠበቅኩም ነበር፣ ግን ያው ሲመጣ ውጤት አልመጣም ነበር። ግን በዋናነት ምንድነው ማትሪክ 1 ወር ሲቀረው ብቻ እንድታጠኝ ያደረገሽ? ማለት ከዛ በፊት የነበረውን ጊዜ ለምን ከዛ በፊት ጥናት ቀድመሽ አልጀመርሽም? የጓደኛ አንድ ኢንፍሉዌንሲንግ አለ። በደንብ ክላስ ምናምን በምንሄድበት ጊዜ ሁሉም የተማረ ማለት የወደቁት ብቻ ሳይሆን የተማሩት የተመረቁት ሴት ናቸው ምናምን የሚል ሀሳብ ነበርና ይሄ ስራ ምናምን እያልን የዛን ታይም ላይ እንጂ ይሄ መማሩ ምንም አልታየንም ነበርና ያን ያህል ቦታ አልሰጠውትም ነበር። እንደ ቢግ ዲል አያዩትም። ሰው መውደቂያ አይቀርም በሚል ሀሳብ ግን እየደረሰ ሲመጣ ፍራቻው ምኑ ነው 1 ወር ራሱ እንድናጠራ ያደረገን እንጂ ጭራሽ በቃ ሀሳቡ ራሱ አልነበረኝም። መስራት ላይ ከዛ በፊት ተስፋ ቆርጣችሁ ነበር? አዎ በቃ እንደማናልፍ ስለምናስብ ምንም አልሞከርኩም ነበር። ሶሻል ሚዲያ የማትሪክ ውጤቶች ላይ ከማትሪክ ጋር በተያያዘ አፌክት አድርጎሻል ሊባል ይችላል? አዎ መባል ይችላል። ምክንያቱም በአብዛኛው ሰዓቴን የማሳልፈው ሶሻል ሚዲያ ላይ ነበር። ቲክቶክ ምናምን አጠናለሁ ምናምን ብልም በእርግጥ ሀሳቡ መጀመሪያም አልነበረም፣ ግን ለማጥናት ደግሞ ያው ታስባለህ እየደረሰ ሲመጣ ምናምን። ግን ጭራሽ ይሄኛው ይዞኛል። በተለይ ቲክቶክ ምናምን በደንብ ይዞኝ ነበር። ስክሮል ነበር ማድረገው ጧትም ማታም ክላስ ከሜዲ በፊት ኢቭን ማለት ነው። እና በጣም የማትሪክ ውጤት ሲመጣ የነበረሽ ሪአክሽን ምን ነበር በሰዓቱ የወጣ ሰዓት? በእርግጥ እንዳልኩ ትንሽም ቢሆን ተስፋ ነበረኝና ኔትወርክ አልሰራ ብሎን 12 ሰዓት አካባቢ ነበር ጧት ተነስቼ ያየሁትና ስናይ የለም ውጤት። እዛን ሰዓት ላይ በእርግጥ በጣም ከፍቶ ነበር ያው እንደማንኛውም እንትን ተማሪ። ከዛ በኋላ ግን ሪሚዲያል ውጤት እንዳለ የቀረ መስሎን ነበር። መጀመሪያ የለም ተብሎ ነበር 1 ዙር ብቻ ስለነበረ፣ ግን በዚህኛውም እንዳለ ሲነገር ትንሽ ተስፋ ሰጠኝ ማለት ነው። ከዛ በቃ ወደ ራሴ መመለስ ጀመርኩኝ። ሁለተኛ እድል ነው የተሰጠሽ፣ ስለዚህ መማር አለብሽ ምናምን ብዬ ለራሴ ነገርኩኝ። ያው ቤተሰብም ጓደኛም ያው ሁላችንም ነበር ደግሞ እኛ 4 ጓደኛ ነበርን። 4ታችንም ነበር ሪሚዲያል ውጤት ይመጣልን ማለት ነው የወደቅ ነው። በቃ ራሳችን ነበር ማጥናት የጀመርነው። ቤተሰብም ሪሚዲያል አለ በቃ በሚለው ማለት ነው። ስንት ነበር ያመጣሽው ማትሪክ? 287 መጀመሪያ ገና ሪሚዲያል መግቢያ ነጥብ ሳይነገር ሪሚዲያል መግቢያ አውቀሽ ነበር ማለት ነው? አዎ አውቄያለሁ። ከፍ ያለ ውጤት ስለነበረ በቃ መኖሩን ሪሚዲያል እንዳለ ስናቅ እንደምንገባ እርግጠኛ ነበር። ምክንያቱም ውጤታችን የሚያስገባ ስለነበር ከፍ ያለ ስለነበር።
ስንት ነበር መግቢያው በእናንተ? እርግጠኛ አይደለም ግን 200 ምናምን አካባቢ ነበር ሴቶች ለሴቶች እንደዛ አካባቢ ያው 200 አካባቢ ነበር። አሁን እሺ ቀጥታ ወደ ሪሚዲያል ጥያቄዎቹ እንግባና ለሪሚዲያል ግቢያችሁ ምን ወር ላይ ነበር የጠራችሁ? ጥር 1 እስከ 3 ነበር የጠራው። ጥር 3 ነበር የሄድኩት ነው። እና ሪሚዲያል ለመማር ዩኒቨርሲቲ ስቴጂ ፈርስት ኢምፕሬሽኑ ምን ይመስል ነበር? ግቢው መጀመሪያ ስታዩ ምን ይመስል ነበር? ግቢ ሲባል ቀድመ የምታስበው ጭንቅላት ውስጥ አለ። ግን እኔ ብዙ ሰርች አድርጌ ነበር ስለ ሀረማያ ያን ያህል በቂ ኢንፎርሜሽን አላገኘሁም ነበር። እንደሄድኩት ለኔ አሪፍ ነበር ማለት በቃ ጥሩ ይሆናል ብዬ ተስፋ ስለሚነገር ሀረማያ እንደዚህ ነው እንደዛ ነው ስለሚባል በወሬ ደረጃ እሱ እንደጠበቅኩት ነው ያገኙት። ባይሆን ዲሳፖይንት ያደረገኝ የአየር ሁኔታ ነበረ። በጣም ቀዝቃዛ ነው እዛ ያው ድሬ አካባቢ ስለሆነ ሙቀት ይሆናል ብዬ ጠብቄ ነበር። ዲሳፖይንት ያደረገኝ የአየር ሁኔታ ነበር እንጂ ግቢው እንደጠበቅኩት ነበር ያገኙት። ለመጀመሪያ ጊዜ ያገኘሻቸው ማቴሪያሎችና ሞጁሎች ምን ነበሩ ከሪሚዲያል ጋር በተገናኘ? እንዲ ግቢ እንደገባን የሀረማያ ሞጁል ነበር የተሰጠን። በየትምህርት ቤቱ ነበር የሚዘጋጀው በፊት። አሁን ከትምህርት ሚኒስቴር ነው። በፊት ግን የግቢ ስለነበረ የሀረማያን ያገኘን። ከዛን ቀስ በቀስ ግን የሌሎች ግቢዎችም ጥያቄዎችም እየተላኩልን ነበር። ግቢ ከመሄድሽ በፊት የጥናት ፕሮግራም አዘጋጅተሽ ነበር ማለት ለሪሚዲያል ከመሄድሽ በፊት የጥናት ፕሮግራም ነበረሽ? አው እዚህ ያለው በተለይ ሳሊድ ለማጥራት ሞክሬ ነበረ ፕሮግራም አውጥቼ ምናምን ግን አውጣለሁ እንዳልኩ ሶሻል ሚዲያ ያ ኢፌክቱ ስለነበረ በቀላሉ ለመላቀቅ አልቻልኩም ነበርና አውጣለሁ ፕሮግራም እንደዚህ በዚህ ሰዓት ምናምን ብዬ ከዛ ግን ፕሮካስት ነው ማድረግ ምንም እንትን አለው አላጠናውም። ሶሻል ሚዲያ ኢፌክት ነበረ። ከዛ በቃ አሰብኩኝ አካባቢ ካልቀየርኩኝ ቦታ ካልቀየርኩኝ ድረስ አይመጣም ብዬ ስላሰብኩኝ በቃ ተውኩት ማለት ነው ለሙሉ። ከዛ ግቢ ከሄድኩ በኋላ ነው ካየሩንታ ከሁሉም ነገር ከክላሱ አንፃር አድርጌ ፕሮግራም አውጥቼ ማጥናት የጀመርኩት። ሶሻል ሚዲያ ይሄ ብዙ ተማሪዎች ማትሪክንም እንዲወድቁ ትምህርታቸውን ላይ ውጤታማ እንዳይሆኑ እንደሚያደርጋቸው በደንብ ይነገራል። እንዲሁም በተሰራ ጥናት በጣም ብዙ ተማሪዎች ማትሪክን ለመውደቃቸው እንደ ዋነኛ ምክንያት የሚታሰበው አንደኛ ሶሻል ሚዲያ ነው። ሌላው ይሄ ስትረሱ መጨናነቁ በተለይ ግቢ ሲፈተኑ ያለው ኢንቫይሮንመንቱ የተለየ መሆኑ ምናምን እንዳለ ሆኖ በጣም ከፍተኛውን ቦታ ደግሞ የሚይዘው ይሄ ሶሻል ሚዲያ ነውና ሶሻል ሚዲያ ምን ያክል ተማሪዎችን አፌክት ያደርጋ ነው ብለሽ ታስቢያለሽ? እኔን በደንብ ነው ኮንትሮል አድርጎኝ የነበረው። እንደኔ ብዙ ኮንትሮል ያደርጋችሁ ሰዎች እንዳሉ አምናለሁ። ምክንያቱም ምንም እንዳታስብ ነው የሚያደርገው። ጀስት ማይንድን ሳታውቀው ነው ሰዓቱም የሚሄደው ምኑም በደንብ ነው 100% ማለት ይቻላል በደንብ ኮንትሮል ማድረግ ይችላል። እኛ ራሳችንን ከዛ ነገር ለማላቀቅ እስካልሞከርን ድረስ በደንብ ነው ኢፌክት የሚያደርገው። አንቺ ብቻ ነበርሽ እንደዚህ በሶሻል ሚዲያ አፌክት የሆንሽው ወይስ በአቅራቢያሽ የነበሩ ሰዎችም ማለት ጓደኞች ጋር ምናምን እንደዚህ ነበር? በተወሰነ በኩል እነሱ ጋር ግን እንደኔ አልነበረም። ያጠኑ ነበር ቢያንስ የሚያጠኑ ነበሩ ከኔ በፊት የጀመሩ ምናምን 11 ላይ ክረምት ምናምን ሲያጠኑ የነበሩ አሉ። ግን እኔም በደንብ ነው የተቆጣጠረኝ። እነሱ ትንሽ በሚባል ሁኔታ ነው እንጂ በአብዛኛው ሁላችንም በቃ አጥቅቶናል። እንደነገርሽኝ ሀረማያ ዩኒቨርሲቲ ነበር ለሪሚዲያል ለመማር የሄድሽውና ሀረማያ ዩኒቨርሲቲ ለምን መረጥሽው ሪሚዲያል ለመማር ወይስ ደግሞ ራሳቸው ነበር የመደቡሽ? እኔ ሞላውት እውነቱን ለመናገር 16ኛ 17ኛ አካባቢ ነበር የሞላውት። እንዴት እንደደረሰኝ አላውቅም። በአብዛኞቹ ጓደኞቼ የመጀመሪያ ምርጫቸው ከ1 እስከ 3 ያለው ምርጫቸው ነው የደረሳቸው። እኔ ግን 17ኛ ነበር የደረሰኝ። ያው ግን መሄድ ያለብኝ ግቢ ነው ብዬ አስባለሁ። እዛ ባልሆን ኖርም ኤቢ ሰርቫይቭ ላደርግ እችላለሁ ምግቡ ምኑ ለዛ ነበር። ስለዚህ መርጠሽው ሳይሆን በሞላሽ ነው የደረሰሽ? እነሱ ናቸው የመደቡ እንጂ እኔ የሞላሁት መጀመሪያ ላይ ሀረማያ አልነበረም 17ኛ ነበር የሞላሁት። ግቢ ውስጥ የነበረው ሪሚዲያል ትምህርት ጥራቱ ምን ያክል ነበር? ማለት ያስተማሪዎቹ የማስተማር ሁኔታ እንዲሁም ሙሉ አጠቃላይ ትምህርቱ ምን ይመስል ነበር? ሀረማያ ላይ እንትን አልነበረም። ለምሳሌ እንደ ሌሎች ትምህርት ቤቶች ላይ እንደ ቴስት ከዛ ሚድ ምናምን ፋይናል እየተባለ ነበር። እኛ ጋር አንድ ሞክ ብቻ ነው የተፈተነው ከኢንትራንስ በፊት ማለት ነው። ለኔ ያ ተመችቶኛል። ያው ላልተመቻቸው ተማሪዎች ሊኖር ይችላሉ። እንደሱ ነበረ። ያው አስተማሪ ደግሞ የታወቀ ነው። ሁሉም ቦታ አሪፍ አስተማሪ የሚሆንበት አለ፣ የማይሆንበትም አለ። በአብዛኛው ጥሩ ነበረ እውነቱን ለመናገር። ግን ያው አንዳንድ ክላስ ደግሞ አለ ማትገባባቸው ማለት ነው። አሪፍ ነበር። ከመግባት ቤት ማለት ዶርም ውስጥ ሆነሽ ማጥናት ወይም ደግሞ ላይብራሪ ሄደሽ ማጥናት ዲዘርቭ የሚያደርግበት ጊዜ ነው ይሻላል። ክላሱን ገብተሽ ምንም ማተሳተፊበት ከሆነ ወይም ደግሞ ያን ያክል ጥቅም ማይሰጥ ከሆነ ላይብራሪ ማጥናቱ ሰዓትሽን እንትን የሚልበት ሁኔታ ሊፈጠር ይችላል። ትክክል። ክላስ የምትማሩትና የምታጠኙን እንዴት ነበር ባላንስ የምታደርጊው? እንዳልኩ ሁሉም ክላስ አይገባም። የምትገባበትና ማትገባበትን ክላስ ትመርጣለህ። በደንብ የምከታተላቸው ክላሶች ነበሩ በደንብ የሚያስተምሩን። እነሱ እዛ ሲያስተምሩን እዛው ነበር ጨርሰን የምንገባው። ጥያቄ በደንብ ነበር ፕራክቲስ የሚያደርጉን አሪፍ አስተማሪዎች ነበሩ። የማልገባባቸውን ክላሶች ደግሞ በእነሱ ሰዓትም ሊሆን ይችላል። አንዳንድ ደግሞ በአብዛኛው ማታ ስለነበር ማጠናው ለሊት ማታ ገባ ነበር ላይብራሪ። ስለዚህ ክላስ ማልገባው ለሊት አጠናለሁ። ክላስ ምገባውን ደግሞ እዛው ለመጨረስ ምናምን ከወጣ በኋላ ጥያቄዎችን ነው ለመስራት ሞክሬ ነበረው። ስለዚህ በደንብ ባላንስ እንዳደረግ አድርጎኛል ክላስ እስከሚያልቅ ድረስ ማለት ነው። ስታጠኚ ብቻሽ ነበር የምታጠኙ ወይስ ከጓደኞች ጋር? እና ደግሞ ላንቺ የቱ ነው ይሰራልሽ የጥናት አይነት? ሁለቱም ነው የተጠቀምኩት። በርግጥ መጀመሪያ ላይ ግን ሾርት ኖት ማውጣት ስላለብኝ በራሴ መረዳት ስላለብኝ ከሰው ጋር ለመነጋገር
በራሴ ነበር ያጠናሁት መጀመሪያ ሶ በደንብ ነው ሾርት ኖት ካወጣው በኋላ ራሴ ከተረዳሁት በኋላ ከጓደኞቼ ጋር ጥያቄ መስራት ነው የጀመርነው ላስት አካባቢ ማለት ነው ልክ ፈተናው እየደረሰ ሲመጣ ጥያቄ ከቨር ያላልኳቸው አንዳንድ ዩኒቶች ነበሩ እሱንም እያስረዱኝ ማለት ነው ሶ ሁለቱም ነው የተጠቀምኩት ሁለቱም በደንብ ጠቅሞኛል የቱ ሰብጀክት ነበረ በጣም ከብዶሽ የነበረው እና እንዴት ኦቨርካም አረክሽ እኔ ናቹራል ስለነበርኩኝ 5 ትምህርት ነበር የምንማረው ማትስ እንግሊሽ ኬሚስትሪ ፊዚክስ እና ባዮ ማለት ነው ሶ እኔ ፊዚክስን እንደማይሆን ስለገባኝ በፊትም ስለሞከርኩት ተውኩት ማለት ነው ከፕሮግራም አወጣሁት ፊዚክስን ከዛ አራቱ ላይ ነበር ፎከስ ማድረገው ስለዚህ ኬሚስትሪ እና ባዮ ላይ በደንብ ነበር ፎከስ አድርጌ ማነበው ክላስ ምገባቸው ማልገባውም ስለነበረ ከዛ በኋላ ማትስ ላይ ትንሽ ቤዝ ስለነበረኝ ያን ያህል አላጠናውም ነበር ከቪዲዮ ነበር ጥያቄዎች ምናምን የምሰራው ያው እንግሊሽ ደግሞ ሲደርስ ነው ጥያቄዎችን የሰራሁት ስለዚህ እና ከበደሽ ትምህርት የለም ወይስ ያን ያህል የከበደኝ የለም ፊዚክስ እና ባዮ ነው በደንብ ረጅም ሰዓት ያጠናሁት ፊዚክስ እንዳልኩ ተውኩት ምክንያቱም ጊዜ መግደል ነው የሚሆነው ስለዚህ ፊዚክስን ተውኩትና ሁለቱን የምችላቸው መስራት የምችለው ላይ ሁለቱ ላይ ፎከስ አደረኩኝ ማለት ነው እኔም እንደዛ ነው የምለው ማለት ተማሪዎች በደንብ የሚሰሩበትን ሰብጀክት ቢሰሩ ነው እንጂ ብዬ ማስበው በተለይ ደግሞ ጊዜው እየሄደ ከሆነ ገና ያልጀመሩት ሰብጀክት ከሚያነቡ ይልቅ በደንብ የጀመሩትና በደንብ ቤዝ ያላቸው ሰብጀክት በደንብ ቢሰሩ አሪፍ ነው ብያስባለሁ ምክንያቱም በዛኛው ሊያካክሱት ይችላሉ ያኑ አሪፍ ውጤት ከመጡበት በዛ ሊያካክሱት ይችላሉ ካልሆነ ግን ጊዜ እየሄደ ነው ብለው ገና ያልጀመሩትን ሰብጀክት ከጀመሩ የባሰ ሁለቱን አፌክት ሊያደርግባቸው ይችላል ብያስባለሁ እናም ታሰቢያለሽ በዚህ ላይ እኔም እንደዛ ነው ያደረኩት በቃ እንደማይሆን ስለገባኝ ተውኩት ፊዚክስን ከዛ በኋላ ምሰራቸውን ሰራለሁ ብያሰብኳቸውን እነሱ ላይ በደንብ አጠናው በምን ያክል ጊዜ በቪዲዮ ታጠኝ ነበር ማለት በዩቲዩብ በምን ያክል ጊዜ ነበር የምታጠኝ መጀመሪያ እንዳልኩ ሾርት ኖት ነበር ያወጣሁት ሶ ብዙም ቪዲዮ አልጠቀም ነበር ከዛ ግን በደንብ ሾርት ኖት ካወጣሁ በኋላ አንዳንድ የማይገቡኝ ፓርቶች ላይ ከዩቲዩብ ቪዲዮ አይ ነበር ግን በአብዛኛው እኔ ዩቲዩብ የምጠቀመው ጥያቄዎችን ለመስራት ነበር ማትስም ቢሆን ኬሚስትሪ ባዮ ጥያቄ ነው የምሰራው ሶ መጨረሻ አካባቢ ነው የተጠቀምኩትና በደንብ ጠቅሞኛል ምክንያቱም እኔ እንድረዳ አድርጎኛል በራሴ ሞክሬ ብሳሳት ማንም አያረመኝም ግን በቪዲዮ ሲሆን ራስ ከስር ስለሚያብራሩት በቃ እሱ ቆንጆ ነው መጨረሻ ላይ ጥያቄ አወጣጡንም እንዴት እንደሚወጣም ስለሚያስረዱ በደንብ በሌላ ቁጥር ተቀይሮ ሲመጣ ወይ በሌላ ቃል ሲቀየር እንድትረዳው ስለሚያደርግ በጣም አሪፍ ነው በቪዲዮ ማጥናት ጋር በተገናኘ ባለፈው ሳምንት የሰራሁት ቪዲዮ አለ እሁድ ቀን ፖስት የተደረገና በጣም ነው የሚጠቅመው በተለይ ለማትሪክ ተማሪዎች ከሆኑ ጊዜያቸው በተለይ የማይበቃቸውና ከሆኑ በቪዲዮ ማጥናት በጣም የሚጠቅመው እኔም በጣም የጠቀመኝ ምክንያቱም አንድ ቻፕተር ለምሳሌ ሙሉ መጽሐፉን ላነበብቲ ምናልባት ቀኑ ሙሉ ሊፈጅብሽ ይችላል በቪዲዮ ሲሆን ግን ቶሎ እየከለሽ ብዙ ጥያቄዎችን እየሰራሽ በተለይ ደግሞ የሚያስተምርሽ አስተማሪ አሪፍ ከሆኑ ጎበዞች ከሆኑ በደንብ እየገለጹልሽ ይሄዳል ያው ጊዜሽንም ይቆጥብልሻል በዛ መጠንም ደግሞ በደንብ ትረጃዋለሽ ያው እንደየአጠቃቀሙ ነው ይለያያል በቪዲዮ ማጥናት ሲባል አንዳንዱ ዝም ብሎ ቪዲዮ ብቻ ከፍቶ አይቶ በቃ የተረዳ ይመስላል ፈተና ላይ ይቀመጣል ከዛ ውጤቱ ይበላሽበታል እነዛ ሳይሆን በስርዓት ኖት እየያዙ ጥያቄዎችን እየሰሩ በደንብ ፕራክቲስ እያደረጉ ካልሆነ በስተቀር በቪዲዮ ማጥናት ከባድ ነው አጠቃቀሙን በደንብ ማወቅ አለባቸው ቅድም ነገርሽኛል ሶሻል ሚዲያ አጠቃቀምሽ በጣም መጥፎ እንደነበረ ማለት እሱ አንድ ማትሪክ ለመውደቅሽ እንደ ምክንያት እንደሆነ ነገርሽኛል እና ተማሪዎች እንዴት እንዲጠቀሙ ትመክሪያለሽ አንድ ታይም ሴት ማድረግ ይችላሉ አፕሊኬሽኖቹ ላይ አለ ከዛ ውጪ ግን በቻሉት መጠን ከዛ ነገር ራሳቸውን ኮንትሮል እንዲያደርጉ የሚያደርጋቸው ነገር ይመርጡ ለምሳሌ ዳታ ከሆነ የሚጠቀሙት ባለመሙላት ማለት ነው በቃ ራሳቸውን ይሄን ነገር ካላጠና ኦር ይሄን ሳብጀክት እስካላጠናው ድረስ እንደዚህ አላደርግም ሙሉ ለሙሉ ባንዴ ማቆም አይደለም ቀስ በቀስ ነው 8 ሰዓት ከሆነ የሚጠቀሙት ቀጣይ 7 ሰዓት እንደዛ ነው የሚሆነው እንጂ ሙሉ ለሙሉ የምታቆም ከሆነ አይምሮ ስለማይችለው ያው ይሰለቻል ትምህርቱ ሁሉም ነገር ነው የሚያስጠላ ሱስ ስለሆነ ያው ባንዴ ቆም ሱስ ስለሚሆን ማለት ነው ስለዚህ ቀስ በቀስ ራሳቸው ማላመድ ከዛ በኋላ ለራሳቸው እንደ ሩል ማውጣት ማለት ነው አንድ ሳብጀክት ኦር ደግሞ አንድ ምዕራፍ ከጨረሱ በኋላ ቲክቶክ ማየት ችግር የለም ምክንያቱም ዋናው ማጥናቱ ነው በታይም ባታይም ማለት ነው እዚህ እንደዛ ያያርጉ ቀስ በቀስ ራሳቸው ማላማበርዱ ሙሉ ለሙሉ ይተው ማለት አይቻልም ሶ እንደ ኢንተርቴይንመንትም ስለሆነ ግን ማስቀደም ያለባቸው ነገር እያስቀደሙ እንዲሄዱ ታይም ሴት እንዲያደርጉና ለራሳቸው ጎል እንዲያወጡ ነው መክረው ምን ይረዳል እዚህ ጋር ፕላን ማውጣት ይረዳል ብዬ አስባለሁ ማለት ከይሳት አጠናለሁ ከይሳት ደግሞ ሶሻል ሚዲያ ያለው ምናምን ብለው ጥናት ካወጡ ማኒፑሌት ያደርጋቸው ብዬ አስባለሁ ይሄ ሶሻል ሚዲያው በጣም ብዙ ተማሪዎች አሁን ይከብዳቸዋል አቆሙ ምናምን ታያቸው አልችልም በቃ ሱስ ሆኖብኛል ምናምን ብለው ተስፋ ቆርጠውበታል ጭራሽ ለማቆም የሚያስቡና ፕሮግራም ቢያወጡ አሪፍ ነው ብዬ አስባለሁ ይሄኛው ጥያቄ በጣም ብዙ ተማሪዎች እየጠየቁ ነበር ኢንቦክስም እየጠየቁ ነበር እንዲሁም ቴሌግራም ላይ የሚጠይቁ ልጆች ነበሩና ሪሚዲያል ላይ ኮስት ሼሪንግ አለ እንዴ ኮስት ሼሪንግ አለው እዛው የሚቀጥሉ ከሆነ ግን እዛው ላይ ነው የሚጨመረው ከ4 አመት 5 አመት የሚማሩበት ጋር ማለት ነው ግን ወደዚህ መተው ለመማር የሚያስቡ ከሆነ በአብዛኞቹ የጠየቁኝ እኔም እሱን ስለነበረ እዛ ተከፍሎ ኮስት ሼሪንግ ሲከፈል ነው የሚሰጣቸው ኦሪጂናሉ ማለት ነው እዚህ ላይ መስገደም ግዴታ ኦሪጂናሉ ያስፈልጋል ሶ ራሳቸው ሄዶ ማምጣት ሊኖርባቸው ይችላል ሎካል ተማሪ የሚያውቁ ከሆነ ወር ደግሞ እዛ ሰው ካላቸው ደግሞ በወክልና አድርገው ከፍለው ከዛ ነው ወረቀቱ የሚመጣው እንደዛ ካልሆነ አይቀበሉም ያለዛ ወረቀት መመዝገብ አይችሉም እዚህ ለጊዜው ይመዘግባሉ እስከሚመጣ ኦሪጂናሉ ይባላል ግን መጨረሻ ላይ ያስፈልጋል እሱ ከሌለ እዚህ ኦሪጂናሉ ዲግሪም ሆነ ምንም አይሰጥም ማለት ነው
ስለዚህ በወር 3000 ብር ነበር አይደል? በወር 3000 ነበር። እኛ 5 ወር ስለቆየን 15000 ነበር። ከዛ በኋላ ደግሞ አንዳንድ እንትን ተብሎ ነው ወደ እነዚህ ነው ለመማረው ሶ ኮስቲኒንጉ ከፍያለሁ 16200 ነበር የተከፈለው። ሌላ ነገር ተጨምሮ ማለት ነው። ሶ 17000 18000 የሆነባቸው ሌሎች ግቢዎች አሉ። እንደየግቢው ይለያያል። እንደዛ ከሆነ በግል አሁን ቢማሩስ ከስንት ሊያወጡ ይችላሉ ማለት ነው? በግል በርግጥ ሂሳቡን ካሰብነው በግል ቢማሩ ነው እነሱ በተለይ ቅርብ የሆነ ካለ አዎ እንደየትምህርት ቤት ልያለው። ለምሳሌ እኔ ጓደኛ 1000 ነበር የምከፍለው በወር ሶ ከ1000 ውጪ ትራንስፖርቷን ነበር የምታወጣው። ከወጪ አንፃር እኔ ነኝ በጣም ያወጣሁት ምክንያቱም እዛ ሆኜ ካፌ ነበርኩኝ። ሶ ከዚህ የሚላክልኝ ብሮችም አሉ በየጊዜው በየወሩ ያስፈልጋል። ገና ስላለመድክ ግቢ ደግሞ በጣም ብዙ ወጪ ነው ያለው እስከ ማኔጅ ማድረግ እስከምትማር። ስለዚህ ከወጪው አንፃር ካሁን እዚህ ነው ግን ሞር ፎከስ ለማድረግና ለማለፍ ግቢ መማር መግባት የሚፈልጉ ከሆነ ግቢ ቢማሩ ነው የሚከረው። ምክንያቱም እዚህ ግል ከተማሩ እዛ ቀጣይ መሄድ አይችሉም። ዩኒቨርሲቲ መሄድ አይችሉም። አዎ በአብዛኞቹ ደግሞ አሁን ግቢ አልቀጥል ምናምን ብለው የሄዱ ሰዎች እዛ ሄዶ በጣም ብዙ ሰው ወደው እዛው ለመቀጠል ወስኗል። እኔ ፐርሰናል ምክንያት ስላለኝ ነው እንጂ አሁን እራሱ አረሚያን በጣም ነው የምወደው። ሶ እዛም ሄዶ ማየት ለማለፍ በአብዛኞቹ ምክንያቱም እዚህ የሆኑት በአብዛኞቹ አላለፉም። ጓደኛዬ አሁን እዚህ ያለችውም አላለፈችም እሷም። ሶ ከሄር ነው ግን 8 ሰዎች ውስጥ አሁን 6ታችን አልፈናል እዛ ነበር ነው። ሶ ፕሮባብሊ እዛ ሲሄዱ ነው። ሶ ካፌና ነን ካፌ ይቻላል። ሪሚዲያል ላይ ካፌ ነው። እኛ ግቢ ካፌ ነው የሚቻለው። ሌላ ግቢ እርግጠኛ ሆኜ መናገር አልችልም ግን ሀረሚያ ላይ ካፌ ነው የምትሆነው። ፍሬሽማን ስትገባ ግን መምረጥ ትችላለህ። ስለዚህ ግዴታ ሪሚዲያል ላይ ሲማሩ ገንዘብ መቀበል አይችሉም። ግዴታ ካፌ ነው መሆን የሚችሉት። የአንድ ሪሚዲያል ተማሪ የቀን ውሎ ምን ይመስላል ማለት ከጧት ተነስታችሁ እስከ ማታ የምታደርጓቸው ነገሮች ባጭሩ እስቲ ንገሩ። መጀመሪያ የነበሩ ሰሞን ማለትም ከአንድ ወር ምናምን በኋላ በደንብ ግቢውን ከለመድኩኝ ምግቡ ምን ሁሉም ነገር ስቴብል ከሆነ በኋላ ስቴብል ከሆነ በኋላ ጧት ክላስ ነበር። ብዙ ጊዜ እንዳልኩ ምገባና ማትገባ ክላስ አለ። ስለዚህ ምገባው ክላሶች በአብዛኞቹ የጧት ነበሩ። ከሰዓት ላይ አልነበረም ማለት ነው። ሶ ፊዚክስ ምናምን ነበር ከሰዓት የሚሆነውና የጧት ክላስ ስለምገባ ጧት 12 ተኩል አካባቢ ነበር የምነሳው። ቅርብ ነው እዛው 2 ደቂቃ ራሱ አይፈጅም ስቴሽን ስትሆን። አዎ እዚህ ነው በቃ በጣም ቅርብ ነው። እሱ አያሳስብም። ከተኩልም ብትወጣ ትገባለህ። ስለዚህ እኔ ግን ጧት ኮንተንት ክሬት አረግ ስለነበር እዛው ነው የጀመርኩት ቲክቶክ እና ቲክቶክ ሰራ ስለነበር 12 ተኩል ነበር የምነሳው። የሞርኒንግ ሩቲን ስለነበር ብዙ ጊዜ የምሰራው እስከ 2 ተኩል ከ20 ምናምን ልጨርስና ከዛ ክላስ እገባለሁ። በአብዛኛው ከ5 ሰዓት ነው የምንወጣው ከክላስ ማለት ነው። 2 ክላስ ተምሬ ከዛ ከመጣን በኋላ ምሳ ነው የምበላው። ከዛ እመጣና ትንሽ እንትን አደርጋለሁ እንደበላው ላለመተኛት ወደዛ ትንሽ አረግና ኤዲት ማድረግ ካለብኝ ኤዲት አደርጋለሁ። ሌላ ማረም ፈልጎ ነገር ካለ እሱን አደርጋለሁ። ከዛ ተኛ ነበር ልክ 7 ሰዓት ሲል እተኛለሁ እስከ 11 ሰዓት ማለት ነው። ቀን ያው ይከብዳል። እኔ የቀን እንቅልፍ አልችልም ነበር ግን ቀስ በቀስ አንድ ሳምንት ነው የተጀመረው። እሱን በቃ እየለመድኩኝ እተኛ ነበር 11 ሰዓት ድረስ። ከዛ ለእራት ነበር የምንነሳው 11 ሰዓት ስለሆነ እራት ያለው እዛን ሰዓት ላይ እራት እንበላለን። ከዛ በኋላ ትንሽ ወክ አደርጋለሁ ጀስት ነቃ ለማለት ከእንቅልፌ ስለሆነ የተነሳሁት። ከዛ እስከ 2 ተኩል ምናምን ድረስ መጨረስ ያለብኝ ወር ማድረግ ያለብኝ ነገር ካለ ጨርስና ፖስት ምናምን አድርጌ ከ2 ተኩል በኋላ ላይብራሪ ሄድ ነበር እስከ ባዛኛው ያኔ የምቆየው 7 ሰዓት እስከ 7 ሰዓት እስከ 6 ሰዓት 6-7 በቃ ምቆይ ነበር። ያን ያለ ራሴን ገና ስለነበር ማለት ነው። ቅርብ ስለነበረ ጓደኞቼም ስላሉ በግድ ነው በቃ ላይብራሪ ምናምን የምትለኝ ጓደኛ ስለነበረችኝ እዛ ሆና ትደውላለች፣ ቴክስት ታደርጋለች፣ ነይ ትለኛለች። እንሄዳለን እንመጣ ነበር 7 ሰዓት 6 ሰዓት ግን ሁሌ አይደለም። አሁን ለምሳሌ አሰገርልስ ደግሞ በጣም ብዙ ፈተና አለ በየወሯን ጭራሽ 2-3 ቀን ደግሞ ማላጠናበት ጊዜ አለ። ክላስም መግባት ማልችልበት ምናምን ሶ ፕሮዳክቲቭ መሆን በምችልበት ሰዓት ላይ በደንብ እስከ ጥግ ነው የምጠቀመው ጉልበቴን። ልክ ያ ኢነርጂ የሌለ ቀን ኦር ማረፍ ያለብኝ ቀን ከሆነ ደግሞ ማለት ስለዚህ በሳምንት አሁን 2 ቀን ብቻ ላጠና እችላለሁ። አንድ ሳምንት ደግሞ ሙሉ ሳምንቱ ሊሆን ይችላል። ስለዚህ በደንብ ነው ያለኝን ኤነርጂ ባለኝ ሰዓት በደንብ ነው የምጠቀምበት። ስለዚህ 7 ሰዓት 8 ሰዓት ስለ ሁሌ አይደለም። አንዳንድ ቀን ጭራሽ ማልገባበትም ቀን ሊሆን ይችላል። አዎ ሰው ሁሌ ጊዜ ፕሮዳክቲቭ አይሆንም። ያው ባይሆን ጊዜውን መለየት ያለባቸው አሁን ተማሪዎች ፕሮዳክቲቭ የሚሆኑበትን ሰዓት በደንብ መጠቀም ነው እንጂ አንዳንድ ሰው ሁሉም ሰው እኮ ፐርፌክት አይደለም። ሁሉ ቀን ፐርፌክት ልትሆኚ ይችላል። አንድ ወር ሙሉ ፐርፌክት አትሆኚም። ለዚህ የምትሆኚበት ቀን አለ። አንዳንዴ ዝም ብለሽ አልጋ ላይ ራስ ተኝተሽ የምታሳልፊበት ቀን ይኖራል ምናምን እና ፐርፌክት መሆን አይቻልም። ብቻ ግን ፕሮዳክቲቭ የሚሆኑበትን ሰዓት በደንብ መጠቀም ያን ሰዓት በደንብ መጠቀም። እነዛ 5 ወራት ለሪሚዲያል ግቢ በምትቆይበት ጊዜ በጣም ቻሌንጅ ያደረገሽ ነገር ምንድን ነበር? ወይም በጣም የከበደሽ ነገር? እንዳልኩት መጀመሪያ ላይ ትንሽ ግቢውን መልመድ ከብዶኝ ነበረ። አየር ጸባዩ ምንም ትንሽ ከብዶኝ ነበረ። ከዛ ደግሞ ምግቡ አለ። ያው አረሚያ አሪፍ ነው ከሌላ ግቢ አንፃር እውነቱን ለመናገር በጣም አሪፍ ነው። ግን ያው ተመሳሳይ ነው ምናምን ከቤት ወጣ አዲስ ስለሆነ ለመልመድ ይከብዳል። ከዛ በኋላ ግን ከጓደኛ ጋር እስከምትግባባ ነው። የመጀመሪያ ሳምንቶች ናቸው የሚከብዱት።
ያኔ ነው እንጂ ከዛ በኋላ ከለመድኩ በኋላ ቀላል ነው። ግቢ ውስጥ በምትቆይበት ጊዜ ግቢው ሰርቫይቭ እንድታደርግ ያገዙሽ ነገሮች ምንድናቸው? ማለት ከዚህ ይዘሻቸው ነገሮች ሊሆኑ ይችላል ወይ ደግሞ እዛ ያገኘሻቸው ነገሮች ብቻ ምን ነበሩ ያገዙሽ ነገሮች ማለት ነው? ሶ ከቤት ይዣቸው የሄድኳቸው ነበሩ። መጀመሪያ ያው ምግብ ነበረ፣ በሶ ኩኪሶች ምናምን። በተለይ ተልባ በጣም ጨጓራ የማያመው ሰው ራሱ ግቢ ከሄደ በኋላ ይታመማል፣ የታወቀ ነው። እኔ እንደነበረኝ ስለሚያውቁ ጓደኞቼ ጓደኛ ራሱ እኔ ጋር ይመጡ ነበርና በደንብ ይሄ ተልባ ምግብ በደንብ ያስፈልጋል። ከዛ ውጪ ደግሞ እዛ እንዲርኩኝ ጥሩ ጓደኛ ነበር ያጋጠመችኝ። ሶ በደንብ ይሄ ዲፕ ቶክ ማውራት የምችለው አይነት ሰው አለ አይደል? ስለዚህ እኔ ያ ነው በደንብ ሰርቫይቭ እንዳደረገ ያደረገኝ ከሷ ጋር ማውራቴ። በቃ ሁላችንም ተመሳሳይ ነገር እያሳለፍን ነው፣ ግን ያው የሚሰማን ስሜት የተለያየ ነው። ያ የምታወራው ሰው ካለ በተለይ ደግሞ ቅርብ የሆነ ሰው ጓደኛዬ እንዳልኩ ድሬ ነበርሽ፣ ግን ይከብዳል ያን ቢሆን። ሶ ጓደኛዬ በደንብ ከዛ ውጪ ይዤ የሄድኩት ነገር ምለው ደግሞ ምግብ። ስለዚህ በደንብ ምግብ መያዝ አለባቸው ብለሽ አስባለሁ። ምግቡ ነግረሽኛል ሀረማያ ዩኒቨርሲቲ። ግን ዶርሙ ምን ይመስል ነበር? ከሌሎች ዩኒቨርሲቲዎች አንጻር ሊሆን ይችላል ወይም ደግሞ አንቺ ካየሽበት አንጻር ዶርሙ ምን ይመስል ነበር? እኛ የነበርነው ስቴሽን ነው እና ስቴሽን ትንሽ ስንት ካምፓሶች አሉት? ሀረማያ 4 ካምፓስ ነው ያለው። ሜን ካምፓስ አለ፣ ገንደጄ ስቴሽን እና ከዛ ደግሞ ሀረር ያለ ካምፓስ አለ። ሶ እኛ ሀረማያ ውስጥ ነው ያለነው። ሀረማያና ሀረር መሀል ወደ 41 ሰዓት የሚሆን ርቀት አለ ማለት በመኪና ነው የሚሄደው ማለት ነው። ሶ እዛ ያለው ሀረማያ ያለው ግን አንድ ትልቅ ግቢ ነው፣ ግን 3 ካምፓስ ነው። መሀል ላይ መንገድ ነው ያለው። በመኪና በእግር ከሆነ ደግሞ 30-40 ደቂቃ ተጓዘ የምትሄድበት ማለት ነው። እኛ የነበርነው ስቴሽን ነው። ሶ ስቴሽን ትንሽ ይከብዳል ከሌሎቹ ማለት ውጪ ልብላ ብትል ዋናው ከምር ምግብ ስለሆነ ማለት ነው። ውጪ ልብላ ብትል ትንሽ የሚያስቸግር ነው። አሁን እኛ ስንሄድ ራሱ በሳምንት ምናምን እንሄድ ነበር፣ ገንደጄ ሄደን ነበር በልተን ምናምን የምንመለሰው ማለት ነው። ስለዚህ እኛ ስቴሽን የነበርንበት ትንሽ ይከብዳል አልኩ እሱ ነበር። ግን አሪፍ ነው። ለ4 ነበር ዶርሙ፣ ሜን ካምፓስ ምናምን ለ6 ምናምን የሚሆንበት አለ። ግን እኛ 4 ስለነበረ አሪፍ ነበረ። ምንም አይልም፣ የታወቀ ነው የግቢ ነገር ግን ከሌሎቹ የተሻለ ነው ብዬ አስባለሁ። ስለዚህ ዶርሙ መጥፎ ይባላል አሪፍ ነው ማለት ነው። አሪፍ ነው በርግጥ። ግቢ በነበርሽባቸው ጊዜያቶች ማለት ለሪሚዲያል ግቢ በነበርሽባቸው ጊዜያቶች ተስፋ የቆረጥሽባቸው ጊዜያቶች ነበሩ ማለት በቃ አላልፍም ሪሚዲያልን ምናምን ብለሽ ተስፋ የቆረጥሽባቸው ጊዜያቶች ነበሩ እና እነዛንስ እንዴት ኦቨርካም አድርግሻቸው? በሪሚዲያሉ በኩል ሳይሆን እኔ ከበደኝ መጀመሪያ በትምህርቱ ሳይሆን እንደሄድኩኝ ግቢውን ለመልመድ ነው። እንዳልኩ እኔ ሀረማያ ነው እኔ ደበርኩት ደግሞ መጀመሪያ አዲስ አበባ ነው። ሶ ከዛ መሄድ ሩቅ ነው። በፈለኩ ሰዓት ቤተሰብ አታገኝም። ፕላስ ጓደኛ ምግባባ ጓደኛ አልነበረኝም። እዛ ድሬና የነበረች አንድ ጓደኛ ድሬ ነበረች። ግን ቢሆንም እንደፈለክ አትሄድም። ሀገር አታውቅም፣ ምንም አታውቅም። ከዚህ ስቴጅ ብቻሽ ነበርሽ? ብቻ ሲሄድ ከማዘር ጋር ነው የሄድኩት። በርግጥ ማለት ከምታውቂው አቆሶ አልነበረም። እዛ 2 ልጆች ነበሩ፣ ግን አንግባባም። በቃ እንደ ኖርማል ስትሬንጀር ነበሩ። ሶ እዛ ከሄድኩ በኋላ አዲስ ጓደኛ የምታወቃለ ምናምን ከሰው ጋር ለመግባባት አንድ ዶርም ውስጥ ለ4 ከቤተሰብ ጋር ስላደግ ኖርማል ነው። ግን ልክ አዲስ ሰው ሲሆን ይከብዳል። ጸባይ መልመድ አለ ምን አለ። ከዛ 1 ሳምንት በጣም ከባድ ነበር ለኔ። ከዛ ደፍሬ ወጣሁኝ ድሬ ሄድኩኝ ማለት ነው ጓደኛዬ ጋር። እሷ ጋር ሄድን አወራ ምናምን። ከዛ ተረጋጋሁኝ ትንሽ፣ እሷም ተረጋጋች እኔም ተረጋጋን። አንዴ መጥቻለሁ። ኢቭን ሲስተር ጋር ደውዬ በቃ እኔ አልችልም እመጣለሁ ምናምን ብያት ነበርና አንዴ ወስነሽ ሄድሻል፣ ሶ መቆየት አለብሽ፣ ውሳኔሽ ላይ መጽናት አለብሽ አለችኝ። ያው ቀስ በቀስ እየለመድኩ ጓደኞቼ ጋርም እየተግባባው ስመጣ እየቀለል ይቀላል። በርግጥ ግን ትንሽ ጊዜ ይፈጃል። 1-2 ሳምንት በቃ ብቸኝነት ስሜት ሊኖር ይችላል ምናምን ብዙ ነገር አለ። ያንን ከተቋቋመ በኋላ ክላስ ከተጀመረ በኋላ የሚከብድ አይመስለኝም። እኔ በቃ ቀስ በቀስ ከስርም እያጠናው ስለነበር ያኛውን ጥፋት ላለመድገም አልከበደኝም። ትምህርቱ ጉዳይ ላይ ግቢውን መልመር ነበር መጀመሪያ የከበደኝ። ሶ ከብዶሽ ልትመለሽ ያልሽበት ጊዜ ነበር ማለት ነው? ጭራሽ በቃ መጀመሪያ 1 ሳምንት ግን አንድ ሄድኩ በሳምንቴ ነበር መምጣት ያሰብኩት። በቃ ግን ያው ተለመደ። ግቢ በሄዳችሁ በስንተኛው ጊዜ ነበር ክላስ የጀመራችሁት? በደንብ ጥር 3 ሄዳችሁ አይደል? ጥር 3 ሄድን፣ ግን ብዙም አላስታውስ። አይ ቲንክ በሁለተኛው ሳምንት ምናምን ጀምረናል። 2 ሳምንት ሙሉ ኦሪንቴሽን ምናምን ግቢ መላመድ ምናምን ነበር። አዎ ክላስ አላጨናነቁንም። መጀመሪያ ኦሪንቴሽን ሰጡን፣ ከዛ ግቢውን በደንብ እንድንላመድ ነው ያደረጉን። ከዛ በኋላ ነው ክላስ ጀመረ። 2 ሳምንት ከ2 ሳምንት በፊት አይደለም፣ ከ2 ሳምንት በኋላ ከዛ አካባቢ የነበሩብሽን ስትረሶች፣ በወርቅ ሰሚሉ ፍርሃቶች እና የቤተሰብ ናፍቆቶች ምናምን መሀል ላይ እንትን ማለታቸው አይቀርም መቼስ። ምክንያቱም እዚህ ከቤተሰብ ጋር ረጅም ጊዜ ኖረሻል። ማታቂው ሀገር ነው፣ እዛ ሄደሽ አታቂም ከዚህ በፊት ምናምንና እነዛንስ እንዴት ነበር ያለፍሻቸው? በርግጥ እኔ ያን ያህል ስትረስ አልነበረብኝም ማለት ከዚህ ሲሄድም ወስኜ ነው የሄድኩት። በወርቅም ባልፍም የሚለውን ማይንድ ሴት ይዤ ነው የሄድኩት። ካለፍኩኝ ለበጎ ነው፣ ካልሆነም በቃ አልሆነም። ላይፍ እዛ ጋር አይቆምም። ስለዚህ በወርቅስ ብዬ ያን ያህል ስትረስ አልነበረብኝም። ጓደኞቼ ራሱ ይጨናነቁ ይገርመኝ ነበር፣ ምክንያቱም እኔ እንደዛ አምኜ ስለነበር ማለት ነው። የቤተሰብ ናፍቆት ምናምን ደግሞ መሀል ላይ እንትን ለፋሲካ መጥቼ ነበር እኔ በዓል ማለት ነው። ከዛ በፊት ደግሞ በቪዲዮ ኮል ምናምን እናወራ ነበር። ሶ አላስችል ስለኝ መሀል ላይ መጥቻለሁ። በርግጥ
መጣሁኝ 1-2-3 ሳምንት ግን በማል በጣም ብዙ ሰዓት ነው የተቃጠለብኝ ከተመለስኩ በኋላ ምናምን 2 ሳምንት ቆይተሽ ነው እዚህ ሐሙስ መጣሁኝ ነገር ከዛ ሳምንት ቆይቼ ወደ 10 ቀን የቆየሁት እዚህ መንገድ ላይ ያለ ከዛ ከተመለስኩ በኋላ ቀጥታ ወደ ትምህርቱ አልተመለስኩም ድጋሚ እንደ አዲስ ነው ምግቡን ራሱ ከሄድኩ በኋላ ምግቡ እንደ አዲስ ነው የተቀበልኩት በቃ እዚህ ቤት የበዓል ሰሞን ምናምን ስለነበረ ሲሄድ አስቸግሮኝ ነበር ሰው ድጋሚ እንደ አዲስ ግቢ ነው ለመርኩት 1 ሳምንት አልቻልኩም ነበር ከዛ ያው ጥናት ቀጣለ ያው ለመርሽው በጊዜ ሂደት ማይለመድ የለም ያው ሁለተኛ ዙር ሲሆን እኮ አንዳንዴ እንትን ትላለህ ሁለተኛ ዙር ሲሆን አይከብድም መጀመሪያ ነው የሚከብደው መጀመሪያ ላይ በጣም ብዙ ጊዜ ነው የፈጀብኝ ወደ 1 ወር ምናምን ጥናት አልጀመርኩም እኔ በቃ ግቢው ልልመድ እንትን ላድርግ ስል ማለት ነው ያው ቀጣይ ደግሞ 1 ሳምንት ነው የፈጀብኝ ከዛ ወደ ጥናት ከዛ እነዚህ ነገሮች በሙሉ ኦቨርካም ካረክሽ በኋላ በቃ አሁንም አልፋለሁ በቃ አሁን ባለኝ ስታተስማ ማለት አሁን ባነበብኩት ሁኔታ ጥያቄዎችን በሰራሁበት ሁኔታ አልፋለሁ ብለሽ አስበሽ ነበር? አው ልክ ኢንትራንስ ከመፈተናችን በፊት ሪሚዲያሉን መሀል ላይ 1 ሳምንት ነበር ከዛ በፊት ነው ሞክ የተፈተነው እንዳልኩ ማለት ነው ሞክ ነበር እንጂ ምንም እንትን አልነበረም ልክ ሞክ ተፈትነን ስንመለስ ያኔ ተስፋ ነበር ምክንያቱም በደንብ ሰርተናል ምናምን ራሳችንም ስናየው ከ50 በላይ ይመጣል ከዛ ደግሞ በደንብ እያጠናን ነው 8 ሰዓት 9 ሰዓት እንደርስ ነበር ጓደኞቼም የሚያጠኑ ጓደኞች ስለነበሩኝ በቃ ይዛን ሰዓት ላይ እንዲህ ያጠናው ምክንያቱም ያኔ 1 ወር አጥንቼ ነው 287 ያመጣሁት እዚህኛው ደግሞ 3 ወር ወደ 2 ወር 3 ወር አጥንቻለሁ እዚህ በቃ ሙሉ ተስፋ ነበርኝ አልፋለሁ በደንብ ብዬ ማለት ነው እያጠናው ስለነበር ያኔ ሞክ ኤግዛሞችን ወስደችዋል እንደነገርሽኝ ከሆነ ከፈተናው በፊት እና ከዛ በኋላ እንዴ ነበር ለሪሚዲያል ለፈተናው የተዘጋጀሽው እንደነገርሽኝ በደንብ ያነበባችሁ ነበር ከዛ በተለየ ምን የተለየ ነገር አድርጋችሁ ነበር ለፈተናው ለመዘጋጀት ለዋናው ፈተና ማለት ነው ለዋናው ፈተና መጀመሪያ ከሞኩ በፊት የነበሩት ላይ እስከ 8 ሰዓት ምናምን ነበር ምን ቆየው ሞክ ስንፈተን ደግሞ 7 ተኩል ስለነበረ የኔ 3 እንትን አለው የ2 ሰዓት የ4 ሰዓት እና የ7 ተኩል ሞክ ላይ 7 ተኩል ነበርኩኝ ስለዚህ ጧት ተነስቼ ነበር ማጠናው ማታ አላመሽም ነበር በደንብ ለሞኩ ጥያቄ ምናምን ስለሰራሁኝ በቃ ኦሬዲ ጨርሼው ነበር ሁሉንም ማለት ይችላል ከዛን 1 ሳምንት የነበረውን ምን ማድረግ ጀመርን 5 ሰዓት ነበር የምንነሳው ጧት ከእንቅልፍ ማለት ነው 4 ሰዓት ተኩል ምናምን ከዛ ምሳ ነው የምንበላው ከዛ በኋላ ከመጣ በኋላ ሌሎች ማድረጋቸውን እንዳልጨናነቅ በቃ ሆቢ የምወዷቸው ነገሮች ኮንተንት ክሬት ማድረግ በጣም የምወደው ነገር ስለነበር እሱን ሰራ ነበር የተለያዩ ነገሮችን ከዛ በኋላ እራት ከበላን በኋላ ነው 12 ሰዓት ሲል በቃ ሎክድ ነው የምንሆነው ቤት ዶርም ውስጥ ነበር የምናጠናው ጓደኞቼ ምናምን ስለነበሩ እዛ እንሆናለን እስከ 10 ሰዓት ምናምን ነበር የምንቆየው ያው መሀል ላይ እኔ ከሁለት 1 ሰዓት ካጠና በኋላ አሁን ማትስ ከሆነ ችግር የለብኝ 2 ሰዓት 3 ሰዓት ተከታታይ አጠናለሁ ጥያቄ መስራት ስለሆነ ልክ ባዮ ኬሞ ሲሆን ግን 1 ሰዓት ካጠና በኋላ አእምሮዬ ስለማይቀበል አጠናለሁ ከዛ ትንሽ ወጣና በረንዳ ምናምን ላይ ወደዛ አላለሁ ከዛ በኋላ እመጣለሁ እንደዛ እያደረግን ለሊት 6 ሰዓት ላይ መሀል ላይ እንበላለን እንጠጣለን ጓደኞቼ ጋር ምናምን እናወራለን ከዛ እናጠናለን 5 ሰዓት 6 ሰዓት እናጠና ነበር ፒውርሊ ማለት ነው እስከ 10 ሰዓት በደንብ ነው 1 ሳምንቱ እንደዛ ያደረግነው ግን የፈተና ሰሞን ደግሞ በደንብ መናገር የምፈልገው የፈተና ሰሞን ላይ በደንብ ነው እንቅልፍ የሚያስፈልገው ላለመረበሽ ስትረስ እንትን ላለመሆን ስለዚህ እኔ ማድረግ የነበረው እኔ ጧት ነበርኩኝ ፈተና ሰሞን ማለት ነው ስለዚህ ጧት ፈተና ሄዳለሁ 2 ተኩል ላይ ስለምንፈተን ከዛ ከተመለስን በኋላ ምሳ በላና ጥያቄዎቹ ቁጭ ብዬ ሰራ ነበር ማታ በደንብ ለመተኛት ማለት ነው ጥያቄዎቹን ሰራለሁ እስከ ቻልኩ ድረስ ከዛ እራት እንበላለን ከዛ ድጋሚ አሁንም ተወሰኑ ጥያቄዎችን እስከ 2 ሰዓት 3 ሰዓት ከዛ ልክ 4 ሰዓት ግን እንተኛ ነበር 4 ሰዓት ተኛለሁ ከዛ ጧት 12 ተኩል ነበር የምንነሳው ሌላ ቦታ ሚን ካፓስ ሆነን ስለነበር የምንፈተነው ትራንስፖርት የለ በእግር ነው የምንሄደው ሩቅ ነው ትንሽ 1:30-40 ደቂቃ ያስኬዳል በእግር ስለዚህ በደንብ ነው እንቅልፍ የተኛሁት እና እንቅልፍ ቤዝ ነው ፈተና ላይ ሲኮን ከዛ በፊት ነው እንቅልፍ አቶ ማጥናት እንጂ ፈተና ሲደርስ ግን መተኛት ግዴታ ነው በጣም ወሳኝ ነገር ነው አእምሮ እንዲረጋጋ ያጠናሁም እንድታስታውሰው ያደርጋል ሾርት ተርም ሜሞሪ ወደ ሎንግ ተርም ሜሞሪ የሚሄደው ያጠናነው ነገር እንቅልፍ በመተኛበት ሰዓት ነው ስለዚህ ረጅም ሰዓት ከ24 ሰዓት ውስጥ 22 ሰዓት አንብበሽ 2 ሰዓት እንቅልፍ ብትተኝ ያጠናሽው ነገር ምንም ጥቅም የለውምና እንቅልፍ በጣም ወሳኝ ነው በተለይ ደግሞ የተወሰነ አሁን አንቺ እንዳልሽው 1 ሰዓት ካጠኑ በኋላ የተወሰነ አየር መውሰድ ምናምን ነገር አሁን የፖሞዶሮ ቴክኒክ ምናምን ታቂ ከሆነ 25 ደቂቃ አንብቦ 5 ደቂቃ እሱ ለኔ በጣም ነው ይሰራልኝ 25 ደቂቃ አንብበሽ 5 ደቂቃ በመታርፊበት ሰዓት ያ ጭንቅላትሽ ሪፍሬሽ ያደርጋል ገባሽ ረጅም ሰዓት ፎከስድ መሆንሽ እንትን ያደርጋል ይሄ ለማትስ አይሰራም ማለት ነው ምክንያቱም ማትስ ካልኩሌሽን ቁጥር ምናምን ስለሆነ 2 ሰዓትም 3 ሰዓትም ብትሄጂ ችግር የለውም እና ይሄ ፖሞዶሮ ቴክኒክ እና እንቅልፍ በጣም ወሳኝ ነገሮች ናቸው ካጠናሽው አንፃር ፈተናው ቀላል ነበር መካከለኛ ነበር ወይስ ከባድ ነበር ያጠናዎቹ በደንብ ሰርቻለሁ ኬሚስትሪ ትንሽ እንደጠበቅኩት ያላገኙት ባዮ ነበር የሰራሁት መስሎኝ ነበር በደንብ ግን እሱ ትንሽ ዲስአፖይንት አድርጎኛል ግን ሌሎቹን በደንብ ነው በቃ እንዳሰብኳቸው ነው እንደነገርኩ እኔ
ያን ያህል ሃይ የሚባል ተማሪ አይደለም አቨሬጅ ተማሪ ነኝ ስለዚህ እንደጠበቅኩት ነው ያገኙት ኖርማል መካከለኛ ነበር በጣም የከበዱም ጥያቄዎች አሉ ግን በአብዛኞቹ በቃ ሰርቻቸዋለሁ ብዬ ወጣሁት ነበር ያው ከፊዚክስ ውጪ ማለት ጓደኞችሽም እንደዚህ ነበር ስሜታቸው ማለት ፈተናው አልከበዳቸው መካከለኛ ነበር የሆነባቸው ወይስ የከበዳቸው ነበሩ የቀለላቸው ነበሩ እንዳልኩት ፈተናው 3 ነው የ2 ሰዓት አለ 4 እና 7 ተኩል አለ እኔ ጧት ስለነበርኩኝ በኔ በኩል የነበሩት በቃ እንደኔ ነበር መካከለኛ ነበር ፊዚክስ ራሱ ትንሽ ብናነብ ኖሮ እንሰራለን የሚል እንትን ነበር ሐሳብ ነበር እንደውም ትንሽ ቃሎ ነበርኛ ግን የ4 ሰዓቱ ትንሽ ይከብድ ነበር ሲሉ ሰምቻለሁ ያው እንደየሰዓቱ ይለያያል ፈተናው የተለያየ ስለሆነ ኮድ ነበር አይደል ኮድ አለው በደንብ ከዛ ኦንላይን ነው የምትፈተነው በደብ ቁጥጥር አለው በፌደራል ምናምን ነው እንደ ኢንትራንስ ነው በቃ ተፈትሽ የምትገባው ስለዚህ ወደዛ የምትለው ነገር የለም ግን እንደየሰዓቱ ደግሞ ይለያል እንዳጠናው አሁን ለኔ እንዳጠናው ለኔ አሪፍ ነበር ሰዓት ተኩል ያው እንደየሰዓቱ የከበዳቸው ነበሩ መጨረሻ ላይ ፈተናውን ከተፈተናችሁ በኋላ ይሄንን ስህተት መስራት አልነበረብኝም የምትዩ ስህተት ነበር የሰራሽው ስህተት ምናልባት በእርግጥ ሁሉንም ቀስ በቀስ ፊግራቱ ያረኩት በምችለው መንገድ ስለሆነ ያጠናውት ያን ያህል የቆጨኝ የለም ግን ትንሽ ቀደም ብዬ ያን መጀመሪያ ወራት ላይ ያባክንኩትን ጊዜ ቢያንስ 2 ሳምንት ብቻ አድርጌው ያችን ፊዚክስ ምክንያቱም የሚሰራ አይነት ጥያቄ ስለነበረ ባጠና ኖሮ ሜቢ ሰራው ነበር ሚል እንትን ነበር ግን ቁጭት አይደለም ምክንያቱም ሌሎቹም ዋናው ማለፌ ነው እኔ ማለፍ አስቤ ስለሆነ የሄድኩት ውጤት እንደዚህ አላልኩም ስለዚህ ያን አልቆጨኝም ግን ያው እንዲ ቢሆን ኖሮ የምለው ያን ነበር ትንሽ ፊዚክስ ባጠና ኖሮ ሪሚዲያል ማለፍሽን ያወቅሽበት ሰዓት ምን ነበር የተሰማሽ ስሜቱ ምን ይመስል ነበር በጣም ጠብቄ ነበር እውነቱን ለመናገር እንዳልኩ ማለት የሁለቱንም አንድ ሴት ይዤ ቢሆን የሚሄድኩት ግን ካጠና ነው ከምኑ አንፃር ተስፋ ነበረኝ እኔ ነበርኩ መጀመሪያ የሰማሁት ከጓደኞችም ከምንም እና እኔ ነበርኩ ለሁሉም እየደወልኩኝ ውጤቶታል እዩ ምናምን ስለኝ ነበርና በጣም ነበር ደንግጫለሁ ለማየት ኢቭን እንትን ፓስወርድ ስሜ ምናምን ጠፋብኝ የዩዘርኔሙ ማለት ነው ገና ድጋሚ እሱን ፍለጋ ከዛ ሞላ ምናምን በጣም ነበር ደስ ያለኝ በቃ ይሄ እንዴት ነው እንደዚህ እየተቀረቀጥኩ ነበር ያዩት በጣም ፈርቼ ነበር ልክ ምክንያቱም ሁለተኛ ነው ይሄና ሁለተኛ ስለሆነ በጣም ነው እንደመጀመሪያ አይደለም ይሄ በጣም ነው የሚያስፈራው ከዛ ቀስ እያልኩ ነው ኢቭን መጀመሪያ አየው መጀመሪያውን ውጤትና 72 ይላል ከላይ እንግሊዝ 70 ይላል ከዛ ትንሽ ከፍ አደረኩኝ ዝቅ አለ 60 ምናምን አለ ከዛ ወደ ላይ ያሳልኩ ከዛ ሳይው ፓስድ ይላል ማለት ነው 298 ነበር የሚለው ያው አሁን ሲስተካከል 300 ነውና ዋናው እኔ ማለፊን ስለነበር የፈለኩት በጣም ነበር ደስ ያለኝ ከዛ ጓደኞቼ ጋር እየደወልኩኝ ምናምን በቃ እነሱ ነው አያችሁ እንዴት ሆናችሁ ምናምን በጣም በዛን ሰዓት ላይ የኔ ቀን ነበር ምንም የሚያስከፋኝ ነበር አልነበረም በጣም ደስተኛ ነበር guys I don't know how to express ብቻ ውጤት ወጣለ ሪሚዲያል ውጤት ፋይናሊ በኢየሱስ of course አልፈናል yes we did it እግዚአብሔር ይመስገን ሌላ ምን ይባላል ይሄ ሁሉ አስጨንቆ በ2 ሳምንት የሚለቀቅ ውጤት በስንት ጊዜ ነው የወጣው ወር ከምናምን ብቻ እግዚአብሔር ይመስገን እና ድንጋራችሁ ይወጣስ we gonna celebrate it yes ሪሚዲያልን ካለፍሽ በኋላ ህይወትሽ ላይ ምን አዲስ የተፈጠረ ነገር አለ የተለየ የተፈጠረ ነገር አንድ መጀመሪያ አይምሮ ኢቭነስ ይፈልጋል አይደለ በራስ እንትን ለማለት መጀመሪያ ላይ ሰልፍ በቃ ራሴን ማምንበት እንትን ሎ ነበር ምክንያቱም አቅዳለሁ ምናምን እንዳልኩ ሶሻል ሚዲያ ያዘናጋኛል ወደ ነገር ያዘናጋኛል ውጤት አልመጣም ነበር መጀመሪያም ሶ በራሴ በጣም ብዙ ኩዌሽኖች ነበሩ ራሴ ላይ መተማመን ምናምን የመሳሰሉ ማለት ነውና ልክ ውጤት ከመጣ በኋላ ግን ካቀድኩኝ ሞር ሪዛልቱ ላይ ሳይሆን ፕሮሰሱ ላይ ፎከስ ካረኩኝ ምፈልገው ነገር ማሳካት እንደምችል ኮንፊደንስ እንደሆን በጣም ኮንፊደንስ ምክንያቱም ሶሻል ሚዲያ ላይ ያኔ ሰውጣም ቲክቶክ ሰራ እንትን ብዬ ነበር የወጣሁት 10 ሪሚዲያል ተማሪ ምናምንና ብዙ ሰው ነበር አፍራሽ አታጠኝም እንደዚህ አታደርጊም ሪሚዲያል አዛ ነው እና ያ ፍራቻም ነበር አንድም ሶ ውጤት ሲመጣ በቃ በጣም ኮንፊደንስ እንደሆን አድርጎኛል ቤተሰቦቼም ይደውሉና ላይክ ቲክቶክ ብቻ አይደለሽ ማለት ያጠናሽ ነው አይደል በጣም ብዙ ነው ሰው ነው የጠበቀኝ ማያውቁ ሰው ራሱ ሶሻል ሚዲያ ላይ በደንብ አይቶኛል ቤተሰብ ምናምን ስለዚህ በጣም ስጋት ነበረብኝ አይ ቲንክ ለዛ ይመስለኛል በደንብ ሳጠና የነበረው የሰው እንትንም ስላለ እና በጣም ኮንፊደንስ እንደሆነ አድርጎኛልና የምፈልገው ነገር ደግሞ እንደማሳካል ለራሴ ኤቪደንስ በጣም ትልቅ ኤቪደንስ ነው አድርገዋለሁ ብዬ በኩራት እንድናገር አድርጎኛል ራስሽ እንዳጠራጠር አድርጎሻል በጣም ይሄንን ባላደርግ ኖሮ ሪሚዲያልን አላልፍም የምትዩ አንድ ነገር ብትባይ ምን ሊሆን ይችላል በደንብ መጀመሪያ
ሜንታል ሄልዝን ባልጠብቅ ምክንያቱም ኔጌቲቭ ከሚያወሩ መጀመሪያ ላይ እንዳልኩ 12 እያለው በእንደዛ ኔጌቲቭ ተወሰከብኝ ስለነበረ ከዛ መውጣት በጣም ከባድ ነበር ምክንያቱም ከፖዚቲቭ ኤነርጂ ኔጌቲቭ ነው በጣም የሚሰማው ፓወር አለው በጣም ስለዚህ መጀመሪያ ዛ እንደሄድኩኝ ሜንታል ሄልዝን ነው በቃ በደንብ ለመጠበቅ የሞከርኩት ለክ ብንወድቅስ ምናምን ከሚል ሰው መራቅ ነበረ ከዛ ራሴን ዲሲፕሊን ማድረግ ኤነርጂ እስካለኝ ድረስ ከጥግ ነበር የምጠቀመው ግዴታ እስካልሆነብኝ ድረስ ሌዚ ላለመሆን ማለት ነው ምክንያቱም ያ ፐርሰናሊቲ አንድም አልፈልገውም ሪሚዲያል ሄድኩም ደግሞ አንድ አካባቢ መቀየር የፈለኩት ራሴ ላይ መቀየር የምፈልጋቸው ነገሮች ስለነበሩ ነው ሶ ትምርቱ ላይ ብቻ ሳይሆን ህይወቴም ላይ ነው በደንብ ቼንጅ አምጥቼ መጣሁት እኔ ሲሄድና ከዛ ከተመለስኩ በኋላ እንዳነሳው አይደለም በጣም ብዙ ህይወት ውስጥ የተቀየሩ ነገሮች ስለነበሩ ማለት ነው ስለዚህ በዋናነት እንትን ያለሽ ሜንታል ሄልዝሽን መጠበቅሽ ነው ሜንታል ሄልዝሽን ባጠብቂ ኖሮ ምናልባትም ልትወርቂ ትችይ ነበር ማለት ድጋሚ ተመሳሳይ ነገር ይፈጠር ነበር ሶ ሜንታል ሄልዝን ስለጠበቅኩኝ አንድም ዲሲፕሊን እንደሆነ አድርጎኛል ማድረግ ያለብኝን ሶሻል ሚዲያ ምንም ቢሆን በፊት የሚያሳስቱኝ የነበሩ ነገሮች አሁን እንደ ቦነስ ነበር የምጠቀማቸው ልክ የሆነ ነገር ሳሳካ ያን ነገር ማለት ነው አይብሬ ፈልጎ እንደ ሪዋርድ ሶ ትንሽ ኢቭን በቲክቶክ ልክ 1000 2000 ገባ ጓደኞቼ ጋር እንወጣለን እናወራለን ከዛ ቲክቶክ ያለው መፈልጎን በቃ አይምሬ ያንን የሚፈልጎን ዶፓሚን ይመነጨልሻል ዶፓሚን በቃ ምክንያቱም ደስተኛ ነው ያን ነገር ለማሳካት ምን ማድረግ አለበት ወይ ማጥናት አለበት ወይ የሆነ ነገር አቺቭ ማድረግ አለበት ስለዚህ እንደ ሽልማት አድርጌ ለራሴ ማቅረብ ጀመርኩኝ ማለት ነው ሶ በደንብ ማይንዴ ላይ ይሰራውት እንጂ ይሄ በግድ እንደዚህ መሆን አለበት ምናምን አላልኩም አይምሮን በማባበል ጀስት ማይንድ ሴት ቀስ ይያሉ በማባበል ነው ሶ እንደዛ ነው ያደረኩት ሶ ካነሳሽው አይቀር ይሄ የሆነ ወይ ካጠኑ በኋላ ወይ ጥያቄ ከሰሩ በኋላ ወይ ረጅም ሰዓት ፕሮዳክቲቭ ሆኖ ካሳለፉ በኋላ ሪዋርድ በጣም ወሳኝ ነገር ነው ምክንያቱም አይምሮአችን ምንድነው የሚያስበው ባለፈው ቪዲዮ ሰርቼበት ነበርና ልክ አንድ ተማሪ ካጠና በኋላ ወይም ደግሞ አንድ ሰው ስፖርት ከሰራም በኋላ ነው ይችላል ማንኛውም ነገር ካረክሽ በኋላ ሪዋርድ የምትሰጪ ከሆነ ለምሳሌ የምትወጂው ቲክቶከር ካለ የሆነ ነገር ካጠናሽ በኋላ ልክ ዛ በሚገቢበት ሰዓት ዶፓሚን የሚባለው ሆርሞን ይመነጫል በሰዓት ደግሞ ሌላም ጊዜ ለማጥናት ታስቢ አእምሮሽ ምንድነው የሚያስበው ካጠናሽ በኋላ ያ ነገር እንደሚፈጠር ስለሚያውቅ ሌላም ጊዜ ለማጥናት ታስቢ እንዳይረብልሽ እንዲሁም ማጥናቱን በደንብ እንድትፈልጊ ያደርግሻል እና ይሄ በጣም ሪዋርዱ በጣም ወሳኝ ነው ካጠኑ በኋላ ትልቅ ነገር መሆን አይጠበቅበትም ቀላል ያለም ነገር ሊሆን ይችላል መውጣት ሊሆን ይችላል አየር መቀበል ብቻ የሚያስደስታቸው ነገር ማድረግ እና በጣም ወሳኝ ነገር ነው ያው እንደዛም ሆኖ ግን በአብዛኛው የሚያደርጉት ነገር ደግሞ ትልቁ ስተዛጋ ያለው ምንድነው ልክ እንዳጠኑ ቲክቶክ ማየት ለምሳሌ ልክ ማይ ፍሬንድ አንዷ የምታደርገው የነበረው ነው ነገር ልክ ታጠናለን ምናምን በጣም ረጅም ሰዓት በቃ ፎከስ ድርና ታጠናሽ ምናምን ከዛ ወዲያው ነው አጣራሳጭ ጨርሰቻላል ወዲያው ነው ቲክቶክ እንታይ ኦር ሳምቲንግ እሱ ሲሆን ደግሞ ያኛውን አይምሮ ረፍት አላገኝም ስለዚህ እንትን ነው የሚያደርገው ምንድነው ይቀየራል የትምርቱ ሳይሆን ይሄኛው ነው አይምሮ ውስጥ የሚቀመጠው ስለዚህ ወዲያው ሳይሆን ጀስት ረፍት ከተደረገ በኋላ ለምሳሌ ጧት ከሆነ ያጠናል ከሰዓት ትንሽ ረፍት ኦር ሳምቲንግ ከተደረገ በኋላ ማታ ቢታይ ችግር የለውም መሀል ላይ ግን ጋፕ ያስፈልጋል አሁን ሪዋርድ ሲባል ልክ አንድ እንትን ከጠኑ በኋላ ያንን ነው የምታስበው ለምሳሌ ቲክቶክ ላይ ማየት ከሆነ የምታስበው ምን እንደምታይ ነው እንጂ እዚህ ጋር ትምርቱ ላይ ፎከስ አታደርግም ስለዚህ መሀል ላይ ይሄ ጋፕ መስጠት ነው ያስፈልጋል እንጂ ወዲያው ከሆነ እሱም አንድ ኢፌክት ነው ሪዋርድ ያልኩት መሀል ላይ ያለውን ረፍት አይደለም ሪዋርድ ያልኩት መጨረሻ ላይ ያለውን ረፍት ለምሳሌ ፖሞዶሮ የምታጠኝ ከሆነ አንድ ፖሞዶሮ 4:25 ደቂቃ ነው ምናልባት 4:25 ደቂቃ መበሽ ከዛ መጨረሻ ላይ 30 ከ25 እስከ 30 ደቂቃ ነው የምታርፊው ግን በቀን ለምሳሌ እኔ 4 ፖሞዶሮ ማነበበት ጊዜ ነበረ ለማትሪክ ማነበበት ጊዜና 4 ፖሞዶሮ ካነበብኩ በኋላ ነው እንጂ ሪዋርዱ ማረጋው በየባህሉ በየ5 ደቂቃው አይደለም በየ5 ደቂቃው ማረጋው ምናልባት ተነስቼ ፑሽ አፕ ልሰራ እችላለሁ ወይ ደግሞ ዩቲዩብ ላይ የሚጠቅሙኝ ቪዲዮዎች ምናምን ላይ ይችላል ወይ ደግሞ ናፕ ላደርግ እችላለሁ ስለዚህ ከነዚህ ከሶስቱ ነገሮች ነው እንጂ መሆን ያለበት 25 ደቂቃ ምበሽ ወይ ቲክቶክ የምትጠቀሚ ከሆነ ደግሞ ሾርት ቪዲዮዎች የምታይ ከሆነ ቲክቶክ እንደምታውቂው አቴንሽን ስፓንሽ ነው የሚያዛባውና ያጠናሽው ነገር ነው ሙሉ በሙሉ የሚያጠፋብሽ ምክንያቱም ተቀያለሽ ቲክቶክ ላይ አንድ ቪዲዮ ሲደስቱ አይተሽ ደግሞ እንትስቲ ያዝናሉ ከዛ ይደንሳሉ ምናምን ስለዚህ አእምሮሽ ደግሞ በዚህ ሰዓት ምንድነው የሚያስበው በጣም ይወሳሰብበታል ያጠናው ነገር ጭራሽ እንትን አይለውም ስለዚህ ሪዋርዱን በደንብ በዚህ ጋር እንዲያውቁት የምፈልገው መጨረሻ ላይ ነው መሆን ያለበት አቺቭ ሲያደርጉ አቺቭ ካረጉ በቃ ሙሉ ከጨረሱ በኋላ ቀኑ ሙሉ አጥንተው ወይ ደግሞ ያሰቡት የፖሞዶሮ ብዛት ካለ እሱን ከጨረሱ በኋላ ነው እንጂ መሀል ላይ ያለችው 25 ደቂቃ ረፍት ሊሆን ይችላል 20 ደቂቃ 10 ደቂቃ ረፍት ላይ ቲክቶክን ከነጭራሹ ባይጠቀሙ አሪፍ ነው ብያስባለሁ በተለይ ያጠኑ ከሆነ መጨረሻ ላይ ወይ ማታ ላይ ከሆነ ሙሉ ከጨረሱ በኋላ ነው እንጂ የ5 ደቂቃ ረፍት ላይ በጣም ወሳኝ ናት ነው ማለት ይፈልኩት እሱ በጣም ይዘረብ የ5 ደቂቃ በጣም ወሳኝ ናት ሶ በዚህ በሪሚዲያል ጆርኒ ውስጥ በጣም ያስተማረች ትልቁ ነገር ምንድነው አንድ ነገር ካቀርኩበት በትክክል ፕላን ካደረኩኝ ከዛ ደግሞ ኢሞሽን ማለት ያለው ዛሬ ላጥና ወይ አላጥና ምናምን ሳይሆን በፕላን ግዴታ እስካልሆነ ድረስ ማለት ነው የሚያስተው ነገር ከተከተልክ ከዛ ፎከስን ደግሞ ፕሮሰሱ ላይ ካደረክ ሪዋርዱ የጊዜ ጉዳይ ነው እንጂ መምጣቱ አይቀርም እናሳካዋለን ሶ ፕሮሰሱ ላይ ፎከስድ ካደረግን ማናሳካበት ምክንያት የለም ስለዚህ ፎከሳችንን ፕሮሰሱ ላይ ማጥናቱ ላይ ጥያቄዎችን መስራት ላይ ማድረግ ስለዚህ የሆነ ነገር ካቀርኩና ዲሲፕሊን ከሆንክበት
ይሳካል የሚለው ነገር በማንኛውም ህይወት ዘርፍ በሌሎችም ህይወት ዘርፍ ስላየሁት ማለት ነው እሱም በደንብ አስተምሮኛል። ከሌላው በበለጠ ደግሞ የሪሚዲያል ጆርኒሽ ይሄን ነገር አስተምሮሻል ማለት ነው። አሁን አዲስ ሪሚዲያል የሚገቡ ተማሪዎች ማስወገድ አለባቸው የምታያቸውን 3 ነገሮች ንገሪ። የመጀመሪያው ይሄ ኦቨርናይት የሚባል ቼንጅ አለ አይደለ? በቃ በአንድ ቀን ሁሉም ነገር ለመቀየር ማሰብ በቃ ዛሬ እንዲ ብሎ እቅድ ያውጡና ነገ ሙሉ ቀን ለ5-6 ሰዓት ማጥናት ምናምን ያስባሉ። ቲክቶክ አልገባም ይደልታሉ ምናምን ቲክቶክ ደልተው ከዛ ዩቲዩብ ሾርት ላይ ታገኛቸዋል። ሶ ይሄ ኦቨርናይት ቼንጅ የሚባለው ነገር መጀመሪያ ከአይምሯቸው ማስወጣት አለባቸው። ፕሮሰስ እንዳለው አንድ ማመን አለባቸው። ሁለተኛው ቶክሲክ ፍሬንድሺፕ ነው። ማለትም እንዲሰንፉ ከሚያደርጋቸው እንዲያጠኑ እኔ ግቢ ላይብራሪ ዛሬ አገቢም ወር አትገባ ምናምን ብሎ ከሚያነሳሳ ጓደኛ ጋር ነው መሆን ያለባቸው እንጂ ከሚያሰንፍ ከዛ ዲፕ ቶክ ማድረግ የሚችሉ ጓደኛ ካገኙ ደግሞ ያን ፐርሰን በደንብ ምክንያቱም ውስጥ ያለውን ነገር ማውራት ካልቻልክ ሰላም አይሰጥም። አንዳንዴ ማውራትም ቴራፒ ስለሆነ ማለት ነው። ሶስተኛ ደግሞ ችላባይነት ነው። አንድ ሳብጀክት ልንተው እንችላለን። አሁን ለምሳሌ እኔ እንዳረኩት ፊዚክስን እንደተኩት አንድ ሳብጀክት ሊተው ይችላል። ግን ሌሎቹ ላይ ችላ የምንላቸው ነገር ሊኖር አይገባም። ልክ መጀመሪያ አካባቢ አሁን ስታነበው ምናምን ትንሽ አይምሮ ውስጥ ስላለ የምታውቀው ይመስላል። መጀመሪያ እንደዛ ነበር ትንሽ ወደ ነበረው ከዛ በደንብ ዲቴል ስንገባ ለካ አላቆም ልክ ጥያቄ ሲሰራ የለም። ስለዚህ ሲጠና እቺ ነገርማ አቃታለሁ ተብሎ መዘለል ያለ ምንም ችላ መባል የለበት። ምንም ፖርሽን ቀላል ነው ከባድ ነው ይባል ሁሉም ተጠንቶ ሁሉም ጥያቄ መሰራት አለበት። ስለዚህ ፎከስ የመረጥናቸው ሳብጀክቶች ላይ በደንብ ፎከስ አድርገን ችላ ማለት የለበትም። ሰው ችላ ባይነትን ማስወገድ አለባቸው። አሁን ደግሞ የሪሚዲያል ተማሪዎች ለማለፍ በዋናነት 3 ግዴታ ማድረግ አለባቸው የምታያቸው ነገሮች ምንድን ናቸው? ኦኬ እሺ የመጀመሪያው ኢንቫይሮንመንት መቀየር አለባቸው ብዬ አስባለሁ። ምክንያቱም ለኔም ይሰራልኝ የመጀመሪያው ነገር ኢንቫይሮንመንት ነው። ግቢ መሄድ የሚችሉበት ሀገር ከደረሳቸው እንዲሄዱ እመክራለሁ። አንድ ግን የማይችሉ ከሆነ እዚህም ቢሆኑ አካባቢያቸው መቀየር ይችላሉ። ለምሳሌ ኖርማል ድሮ አብሮ የሚውሏቸው የሚያሰንፏቸው ጓደኞች ጋር መቀየር ይችላሉ የሚያጠኑ ምክንያቱም ክላስም ቢሆን እዚህም ቢሆን የሚማሩት ክላስ አብሮ ክላስ ገብተው ይማራሉ የግልም ቢማሩ። ስለዚህ የሚያጠኑ ተማሪዎች ደግሞ ያስታውቃሉ። በመውደቅ የሌለባቸው በጣም ብዙ ተማሪዎች ነበሩ። አሁን እኛ ጋር 99-98 አመቶ በቃ ያልፋሉ የግቢው ቶፕ በቃ የትምህርት ቤቱ የተባሉ በጣም የወደቁ የሚያሳዝኑና እነሱ ጋር ስትሆን ታጠናለህ በቃ ወደዛ አትልም። ትምህርቱ ላይ ነው ፎከስ የምታደርገው። ስለዚህ አንደኛው አካባቢያቸውን ቢቀይሩ ከቻሉ ግቢ ካልሆነ ደግሞ እዚህ ጓደኛ። ሁለተኛ ደግሞ ማይንድ ሴታቸው ላይ በደንብ መስራት አለባቸው ብዬ አስባለሁ። ይሄ ግዴታ ሪሚዲያል ስለተማርክ ማለፍ አለብህ ማለት አይደለም። ለማለፍ ነው የምትሄደው ግን ላይሳካ ይችላል። በጣም 5 ወር ሙሉ አጥንተው የወደቀች ጓደኛ ናቃው ከኔ በላይ ያጠናች ማለት ነው። በሷ ችግር ምክንያት ነው በርግጥ በአንዳንድ ችግር ምክንያት። ስለዚህ ይሄ ባልፍም ወርቅም በቃ ፖሲቢሊቲ ኤቭሪቲንግ ኢዝ ፖሲብል የሚለውን ነገር ለራሳቸው ማሳመን አለባቸው። ምክንያቱም ሙሉ ለሙሉ አልፋለሁ ብሎ ከሄዱ ትንሽ ጥያቄ ከሳቱ ብዙ ጥያቄ ሊሆን ይችላል። ለምሳሌ 50 ጥያቄ ሰርተው 30 ከመለሱን 20x ከገባ በጣም ጭንቀት ውስጥ ነው የሚገቡት። በቃ ቀጣይ ደግሞ ከዛ ያነሰ ሊገባ ይችላል በሚለው ማለት ነው። ስለዚህ ፖሲቢሊቲዎችን መቀበል አለባቸው ብዬ አስባለሁ። ሶስተኛ ደግሞ ምለው ክላስ አቴንድ እንዲያደርጉ ነው ማለት ሁሉም ክላስ አይገባም እንዳልኩ ግን መግባት ያለባቸው ክላስ ላይ በደንብ አቴንድ እንዲያደርጉና እዛው ጨርሶ እንዲወጡ ፖርሽኑ እዛው ሳስተምሩ ጨርሶ ከዛ ከወጡ በኋላ እንደ ድጋሚ እንደ ጥናት ሳይሆን እንደ ጥያቄ እንዲሰሩ ማለት ነው የሚገቡ መግባት ያለባቸው ነው። የማይገቡት ላይ ደግሞ በደንብ ማታም ሊሆን ይችላል እነሱ በሚመቻቸው በራሳቸው ሩቲን እንዲያጠሩት ማለት ነው። በደንብ ጥያቄ እንዲሰሩ እንዲያጠሩ። ሁለተኛ ላይ ያነሳሰው ሀሳብ ላይ ፖሲቢሊቲው እንዳለ ሆኖ ማሰብ አለባቸው ብዬ ማሰበው የቻልኩትን በደንብ ሞክራለሁ። ከዛ በኋላ ውጤቱ የኔ አይደለም ገብቶሻል። ፕሮሰሱን አንቺ በደንብ እንትን ካልሽው አይቆጭሽም። ሲጀምሩ ፕሮሰሱን በደንብ ከሰራሽው አይቆጭሽም። እና ደግሞ ፈተና ብዙ ሰርቶ ከወጡ በኋላ ብዙ ተማሪዎች ላይ የማየው ስህተት ፈተናውን ለማረም ይሞክራሉ። በጣም ትልቅ ስህተት፣ በጣም ብዙ ተማሪ ያልተረዳው ስህተት፣ ብዙ ተማሪ የሚወድቅበታል ብዬ የማስበው አንዱ ነገር እሱ ነው። ምክንያቱም ያን ፈተና ከሰራሹ በኋላ ከተፈተንሹ በኋላ አቀይሩ በቃ አንዴ ገብቷል ፈተናው ገባሽ መቀየር ስለማቺ ለቀጣዩ ፈተና መጨነቅ ማሰብ ነው እንጂ ፈተናውን ማረም ከፈተናው ጋር ከጓደኞች ጋር ማውራት ስላለፈው ፈተና ጭራሽ አያስፈልግም ብዬ አስባለሁ። ስለዚህ ይሄንን ቪዲዮ የምታዩም ተማሪዎች ፈተናውን ጨርሳችሁ ከወጣችሁ በኋላ ለቀጣዩ ፈተና እንጂ ላለፈው ፈተና መጨነቅ የለባቸውም ብዬ አስባለሁ። ምንም የሚቀይሩት ነገር ስለሌለ በቃ ግቢ እንደሄዱ ምን አይነት ጓደኛ እንያዝ ብለው ቢጠይቁሽ ምን አይነት ጓደኛ እንዲይዙ ሪኮመንድ ታደርጋቸዋለሽ? በአብዛኛው ግቢ የሚሄደው በርግጥ አጥንቶ ለማለፍ ያሰቡ ናቸው። ግን ከዛ ውስጥም አይጠፋም አንዳንድ ጀስት እስኪ ግቢ ላይፍ ምናምን ብሎ የሚሄዱ እኔ ስላጋጠመኝ ማለት ነው እንደዛ ከምር የሚያጠኑት ተማሪዎች ጋር በደንብ ከነሱ ጋር ፍሬንድሺፕ በመስራት እሱ ያስፈልጋል። ምክንያቱም አንተ ትንሽ በሰነፍ ቁጥር እነሱ ከፍ ያደርጓል። ስለዚህ ከኔ የተሻሉ ናቸው የምትላቸው ጓደኞች። ሁለተኛ ደግሞ በደንብ ዲፕ ቶክ ልታወራቸው የምችላቸው ስሜትን በቃ እንደ ልብ ጓደኛ። ምክንያቱም የሩቅ አንድ ግቢ ላይ ደርስ ይችላል አብራ ከተማርከው ጋር። ስለዚህ እንደ አዲስ ጓደኛ ስትይዝ ደግሞ በደንብ ውስጥ ልታወራ የምችለው ግዴታ ብዙ መሆን የለባቸውም። እኔ አሁን አንድ ጓደኛ ነኝ ነበረችኝ በቃ በደንብ የምናወራው እሷም ትነግረኛለች እኔም እነግራታለሁ።
ስለዚህ በደንብ ከልብ የምታወራው አንድ ጓደኛ ደግሞ ያስፈልጋል ብዬ አስባለሁ። ጓደኛ አንድ ሰው ምን ያክል ኢንፍሉዌንስ ያደርጋል ብለሽ ታስቢያለሽ? በተለይ ደግሞ በዩኒቨርሲቲ ላይፍ ላይ በጣም ብዙ ተማሪዎች በጓደኛቸው ምክንያት የጠፋሉ፣ የማይሆን ነገር ውስጥ የገባሉና ምን ያክል ኢንፍሉዌንስ ያደርጋል ብለሽ ታስቢያለሽ የአንድ ሰው ጓደኛ? ኔጌቲቭ እንዳልኩ ቅድም ኔጌቲቭ ኤነርጂ በጣም ነው ኢንፍሉዌንስ የሚያደርጉ ከፖዚቲቭ። ስለዚህ ኔጌቲቭ ኤነርጂ ያላቸው ወደ መጥፎ እንደሚወስዱ የምታስብ ከሆነ ከነሱ ሰዎች መለያየት ነው ያለብን እንጂ ይሄ በራስ አጉል መተማመን አለው። ለምሳሌ ምንም ቢያደርጉ እኔን አይለውጡኝም አይነት ነገር። ከሱሰኛ አንዳንድ ሰው ከሱሰኛ ጋር ያልኩ ነው ሱሰኛ አልሆነም ምናምን የጊዜ ጉዳይ ነው እንጂ ሱሰኛ መሆኑ ማይቀር ነገር ወደዛ ነው የምትሳበው። ምክንያቱም ኔጌቲቭ ነገር ነው የምትሰማው። ኔጌቲቭ ደግሞ በጣም ይስባል ከፖዚቲቭ። ስለዚህ ኔጌቲቭ የሆኑ ሰዎች ጋር መራቅ ነው በደንብ ማለት ነው። ፖዚቲቭ ሲሆን ደግሞ ጊዜ ይፈልጋል፣ ያንተ ስራ ይፈልጋል። ሶ ከነሱ ጋር ቀስ በቀስ ወደዛ ተሳባል። ስለዚህ ኔጌቲቭ ፐርሰን ከሆነ በደንብ 100% በደንብ ነው ኢንፍሉዌንስ የሚያደርጉት። ምክንያቱም ትንሽ ነገር ነው እኛም ይበቃል ለመበሳጨትም እንትን ለማለትም ወደዛ ለመሄድም። ስለዚህ በደንብ ነው ኢንፍሉዌንስ የሚያደርጉት። ስለዚህ ሰዎችን መምረጥ ያስፈልጋል። ከሰው ከዋለው ጋር ነው የሚመስለው ይባላልና አንቺ ጓደኛሽ ነሽ፣ በቃ አንቺ ነች ጓደኛሽን ላወቃት ይችላል። ገባሽ? ግዴታ እሷ ማየት ሊጠበቅብኝ ይችላልና ጓደኛ በጣም ወሳኝ ነው። እንደውም አንድ ያነበብኩት መጽሐፍ ላይ የሚላል አንድ እርግብ ከቆዳ ጋር ብትውል ቆዳዋ ባይቀየርም ውስጧ ጠቁሮ ትመለሳለች ይባላል። ቆዳዋ ባይጠቁርም ውስጧ ጠቁሮ ትመለሳለች ይባላልና ሶ በቃ ጓደኛ በጣም ወሳኝ ነው። የሚይዙትን ጓደኛ በጣም መምረጥ አለባቸው። ለሼም ብለው ወይም ደግሞ የሆነ ሰው እንትን እንዳይቀየማቸው ወይም ደግሞ ሰውየው እንዳይደብረው ብለው ከዛ ሰው ጋር መሆን የለባቸው። ያ ሰውዬ እንደማይጠቅማቸው ካወቁ ጸባዩን አይተው ከነሱ ጋር ማይገጥም አይነት ከሆነ ወይም ደግሞ ተስፋ የሚያስቆርጣቸው ገና ከመሄዳቸው በቃ ሪሚዲያል እንወድቃለን ወይ ደግሞ ይሄ ፈተና ከባድ ነው ምናምን ያለ የሚያወራ ሰው ከሆነ ብቻ ኔጌቲቭ ሀሳብ ያለው ሰው ከሆነ ከዛ ሰው መራቅ አለባቸው ብዬ አስባለሁ። ግቢ በነበርሽበት ወቅት ልትረሸማቸው አጋጣሚ ነበረ? ማለት የሚያስቅም ሊሆን ይችላል የሚያሳዝንም? አዎ ነበረ። በእርግጥ ብዙ አጋጣሚዎች አሉ፣ ግን በጣም መቼ መማረሰው ብዬ የማስበው አንድ ኤግዛም ሰኞ ልንፈተን ማለት ዋናው ሪሚዲያሉ ሰኞ ልንፈተን፣ አርብ ጓደኛችን ታመመች ስል በጣም ነው የታመመችው። ስትረስ አጥንታለች እኮ በደንብ ውጤት ራሷን ከኔ ከፍ ያለ ውጤት ነው ያመጣችው፣ ግን በጣም ስትረስ ነበረ። በቃ አልቻለችም። ሆስፒታል ማታ 8 ሰዓት ምናምን መሄድ ነው። ከዛ አደረች ምናምን ድጋሚ ዋለች ማለት ነው እዛው። ከዛ ሜን ድረስ ደግሞ ታላከሽ ድጋሚ እና ያ ሞመንት በጣም ከባድ ነበር። ምክንያቱም እኛም እንትማል ጀመርን መደንገጥ ጀመርን። ልክ እሷ ስትታመም ምናምን ደነገጥን። እዛ ቁጭ ብለን እሷ ጠዋት ላይ ቅዳሜ ጠዋት ሆስፒታል እሷ ግሉኮስ ምናምን ተሰክቶላት ቁጭ ብላ እኛ እዚህ በጣም ጨንቆን በቃ ጥያቄ ምናምን እንጠየቅ ነበር ከጓደኞቼ ጋር ማለት ነው አንድ ላይ ቁጭ ብለን። ምክንያቱም የእሷ ነገር ጭራስ እኛን እንትን አለን። ከዛ እሷ ተረጋጋች ምናምን በቃ ዶክተሮቹ ምናምን ፈተና ናችሁ ሰኞ ሶ በደንብ ረፍት አድርጎ ይሄ መጨናነቆ ስትረስ ነው እንደዚህ ያደረጋት ተባለ። ስለዚህ እኛንም አረጋጉ ማለት ነው። ስለዚህ ይሄ እንቅልፉ ምኑም በስነ ስርዓት የወሰድኩት በቃ ያኔ ነው መተኛት አለብኝ በስርዓት ፈተና አለብኝ። ምክንያቱም እስካሁን ቢያንስ የ5 ወር ልፋቴ አሁን ነው የሚታየው። እስካሁን ያጠናሁት ይበቃል። በቃ ምችለው ከዚህ በኋላ የተወሰነ ጥያቄዎችን መስራት ነው ብዬ እንትን ያልኩበት ሞመንት ነውና መቼ ማረሰው ያ ሞመንት በጣም ከባድ ጊዜ ነበር ያሳለፈው። አብረውሽ ተፈተነው የነበሩ ጓደኞችሽ ወይም ደግሞ አብራችሁ ሪሚዲያል ተመራችሁ የነበሩ ጓደኞችሽ የወደቁ ከነበሩ ለመውደቃቸው እንደ ዋነኛ ምክንያት የምታየው ምንድነው? ስትረሱን ነግረሽኛል። ከዛ በተጨማሪ ደግሞ እና ደግሞ እንዴት ነው ስትረሱን ማኔጅ ማድረግ የሚችሉት? ስትረሱም ካለባቸው ግን በዋናነት ምንድነው ምክንያታቸው ብለሽ ታስቢያለሽ ለመውደቃቸው? መጀመሪያው ስትረስ ነበር። ልክ ከመጣን በኋላ እኛ ማጥናት ሳንጀምር አልኩ መጀመሪያ ወር አላጠናም እኔ ማጥናት ሳልጀምር እነሱ ላይብራሪ ነው ጠዋት አታ ላይብራሪ ነበሩ። ከዛ ግን በቃ አምስቱ ሆኖ በደንብ ነው ዘክተው ያነበቡት። ግን አልመጣላትም አንዷ ጓደኛዬ ማለት ነውና በጣም ኦቨር ስትረስ ነበረባት። ከዛ ገና ለገና ደግሞ ይሄ ትምህርቶቹን መጥላት አላል አሁን ሶሻል ነበርች ሶ 4 ትምህርት ነው እነሱ። ስለዚህ እዚህ ጋር አሁን የምትመርጠው ነገር የለም። ቢያንስ ወይ በደንብ ሶስቱን ማጥናት አለብህ። ከባድ ነው ለመምረጥ። አሁን እኛ አምስት ነበር ትንሽ ይቀላል። እሷ ግን ሁለቱን ነው በደንብ ይሄ ጂኦግራፊና ሂስትሪ ነበር በደንብ አጥንታ የነበረውና ማትስና እንግሊዝ ላይ ያን ያህል እንትን አላለችም ነበር። ገና ለገና ማትስን በተለይ ገና ለገና ሶ ልክ ፈተናው ሲመጣ ምን ሆነ የጂኦግራፊና ሂስትሪ በጣም ከባድ ነበር። ስለዚህ እሱ በደንብ ወረደባት። ሶ እነዛም የወረዱ ነበረ። በጣም በቃ ወደቀች ማለት ነው። አልመጣላትም እንዴ ሶ ስንመርጥም እንትን ማለት አለብን ማሰብ አለብን። የትኛውን ትምህርት ነው ምንተው ማንተው የሚለው ነገር ማክሲመም ደግሞ አንድ ትምህርት ነው እንጂ ሁለት ትምህርት አይሆንም። እሱ አንድ ጥፋት። መጀመሪያ እንዳልኩ ደግሞ ስትረስ በጣም ነው በተጨናነቀው። ግን ምናልፍ ይመስላችኋል? ካለፍኩኝ እንደዚህ ነው ከወደኩኝ እንደዚህ ነው መሆኑ እንደዛ ነው መሆኑ በቃ ይሄ ገና ለገና ማለት ነው። ሶ እኔ እንደዛ ስትል በቃ እተው ነበር ወይ ወጣለሁ ኦር ሰምቲንግ ነበር ማድርጎና ይሄ ኦቨር ስትረሱ ነበር። ሶ ኮንትሮል ማድረግ የሚቻለው ደግሞ አንድ እንደነገርኩ ነው ፖሲቢሊቲዎቹን አምኖ መቀበል ያስፈልጋል። ሞደቅም ማለፍም እንዳለ ማለት ነው። ምክንያቱም ሁሌ ማሸነፍ የለም። ሪሚዲያልን አንዳንዶቹ አንድ አመት እንደማቃጠል ነው ብለው ያስባሉ። አንዳንዶቹ ደግሞ እንደ ለማትሪክ ለወደቀ ተማሪ እንደ ሁለተኛ እድል ለመስጠት ነው ብለው ያስባሉ። አንቺ እንዴት ነው የምታስቢው? እኔ ሰከንድ ቻንስ ነው ብዬ አምናለሁ። ምክንያቱም ሰከንድ ቻንስ ነው ማለት አንድ አመት ነው እዚህ ጋር አንድ አመት ብቻ ነው። ከዛ በኋላ በደንብ ካጠናና
ፕሮሰሱ ላይ ፎከስ ካደረግኝ የሪሚዲያል ውጤት ይመጣል። ግን ሰከንድ ይሄ አንድ አመት ማቃጠል ነው ብሎ ዲፕሎማ ቢጠይቁኝ እኔ ራሱ ብዙ ነው ዲፕሎማ ልማር ወይስ እንትን ምክንያቱም አሁን ዲፕሎማ ቢማሩ ራሱ ዲፕሎማ 2 አመት ነው አንድ ቢማሩት ከዛ በኋላ ደግሞ ዲግሪ ለመቀጠል የ2 አመት እንትን የስራ እንትን ይፈልጋል። ስለዚህ ኦሬዲ ከ4 አመት በኋላ ነው ዲግሪ የሚማሩት። ስለዚህ ዲፕሎማን ሳይሆን በደንብ መጀመሪያ ሪሚዲያሉ እንዲሞክሩ ነው እንትን ምለው። ምክንያቱም ሪሚዲያል ካልመጣላቸው ቢያንስ አሁን ይሄ ባደርግ ኖሮ የሚል ቁጭት አይኖርም። ውስጥ አንዴ ሞክረው ሰርተው ለፍተህበት ያጣኸው ነገር ሌላ ጊዜ እንዴት እንደምታደርገው ትምህርት ነው የሚሆነው እንጂ ቁጭት አይሆንም። ስለዚህ ሪሚዲያሉ ሰከንድ ቻንስ ነው በደንብ። ስለዚህ እንደ ኔጌቲቭ አትይም ሪሚዲያል መኖሩ ብዙ ተማሪዎችን ጠቅሟል ብለሽ ታስቢያለሽ? ካንቺ ተማር ማለት ነው። እኔንም ጠቅሞኛል። እኔም እዚህ ጋር አሁን ቀጣይ ዲግሪ እንደማር ያደረገኝ እሱ ነው እንጂ ገና ዲፕሎማ አንደኛ አመት ተማሪ ነበርኩ ማለት ነው በዚህ ሰዓት ላይ። ስለዚህ ይሄ ነገር ደግሞ የሚቀጥል ነገር አይደለም። አሁን የሆነ ሰዓት ላይ የሚቆም ነገር ነው። ይቆማል ብለው ከ3 ከ4 አመት በኋላ ይቆማል ብለው። ስለዚህ እስካለ ድረስ ግን በደንብ መጠቀም ያስፈልጋል። ይሄን ቪዲዮ ለሚመለከቱ ወላጆች ማለት ልጃቸው ሪሚዲያል ሊገባ ላለ ወላጆች ምን ትመክራለሽ? ምን ትያቸዋለሽ? አንደኛ ሁላችን ማለት ይችላልው ማለት ግቢ የተፈተኑት 18 አመት በላይ ነው የሚሆኑት ቢያንስ 18 ይሆናሉ ብዬ አስባለሁ። ስለዚህ ህይወትን መጀመሪያ ነገር ህይወትን እንዲቋቋሙ ከዛ በራሳቸው ማስተዳደር እንዲለምዱ የሚፈልጉ ሆነ መጀመሪያ ግቢ ነው ሰው መሄድ ያለበት ብዬ አምናለሁ። ምክንያቱም ሁሉም ነገር እንዳዲስ ነው። ራስን ታስተዳድረው ጓደኛ ወላጅ በዛ ግባ በዚህ ወጣ የሚል የለም። ራስን ታስተዳድረውና ከትምህርቱ ባይመጣ እንኳን ኢቨን ሪሚዲያል ውጤት ባይመጣላቸው ግቢ ወጥተው ገብቶ መውጣታቸው ለነሱ ትልቅ ትምህርት ነው የሚሆነው እና ግቢ መሄድ የሚችሉበት ድጋሚ ይላሉ መሄድ የሚችሉበት ከሆነ ሪሚዲያል እንዲሄዱ ግቢ በተለይ ግቢ እንዲማሩ ቢያደርጉና በዚህ እንትን ላይ ደግሞ በአብዛኛው አባቶቻቸው የሚሰሩ እላለሁ። ምክንያቱም እኔም እዛ ሲቹስ ነበር ማዘር ያለ አይደለ ፕሮቴክት ማድረግ ነው የሚያስቡት እናቶችና አባቶች ግን እንድትጋፈጥና እንትን እንድትል ነው የሚያደርጉት። ስለዚህ ሞር አባቶች እንዲሰሙና ያን ነገር መቋቋም እንደሚችሉ ራሳቸው አሳምነው ኢቭን ባያልፉ ትልቅ ነገር ተምር ይመጣሉ ብሎ አምኖ ግቢ እንዲሄዱ ነው ማክረው። ሪሚዲያል ብንወልቅስ ብለው ለፈሩ ተማሪዎች አንድ መልእክት አስተላልፊ ብትባይ ምን ትያለሽ? ሁሉም ነገር ማለት ህይወት ላይ ሁሉም ነገር ፖሲቢሊቲ እንደሆነ ማለት እኛ እስከ መጨረሻው ነው መታገል ያለብን ማጥናት ያለብን መስራት ያለብን ነገር መስራት ነው። ስለዚህ ገና ለገና ወድቃለሁ በሚለው ማሰብ የለባቸው። ምክንያቱም ወድቃለሁ ብሎ አስቦ እዛ ማለት ነው እንትን ሳይሉ እንደ እድል ሆኖ ያለፉም አለው። ለምሳሌ በቃ አጠናሉ ይላሉ ሳያጠኑ ራሱ እንደ እድል ያለፉት ማለት ነው። ስለዚህ ገና ለገና መፍራት የለባቸው። አንድ ነገር ደግሞ ሞክረ በደንብ ኢነርጂ በቃ እስከምትችለው እስከ ጫፍ ታግለለት ብታጣው ነው የሚሻለው። ምክንያቱም አይቆጭም ለሌላ ነገር ትምህርት ነው የሚሆነው መሰረት ነው የሚሆነው። ይሄንን እንኳን እንዲያድርጋለሁ እምትለው ለአይምሮ እንኳን ኤቪደንስ ይሆናል። ስለዚህ ገና ለገና መፍራት የለባቸው መሞከር ነው ያለባቸው። አሁን እንደዚህ የሚፈሩ ከሆነ ወደፊት እንዴት ሊሆኑ ነው? ምክንያቱም በጣም ገና ይሄ እኮ የህይወት መጨረሻ አይደለም የህይወት መጀመሪያ ነው። ሪሚዲያል ይሄ ከሃይ ስኩል በኋላ ያለው ላይፍ የህይወት መጀመሪያ ነው። በቃ እንዲ ነው እንደ ህይወት ያልኩት ግቢ ከሄድኩ በኋላ ነው ፊገራውስ የምታረጋግበት ገና እንዲ እንትን የምትለው ራስ የምትቆጣጠረው ኢቭን ጧት ቤተሰብ ከሆነ እዚህ ሃይ ስኩል እያለ የሚቀሰቀስ እዛ ግን ራስን ኃላፊነት ያለብህ ማንም እንትን አይልም። ጓደኛ ምንም ቢሆን ካለ ቅርበት አንፃር ከሆነ ጊዜ በኋላ የሚመጣ ነገር ነው። ጥሩ ከሆንክለት ነው ጓደኛም ጥሩ ነው ያለው። ስለዚህ ላይፋቸው ወደፊት አሳሳቢ ነው የሚሆነው ማለት ነው። እንትን ምንድነው ህይወታቸው ላይ ውሳኔ መወሰን የማይችሉ ከሆነ ስለዚህ አንድ እድል ነው ራሳቸውን ቻሌንጅ እንዲያደርጉ ከቤተሰብ ተለይተው ራሳቸው እንዲያው ቤት ተከራይቶ መውጣት ባይችሉ ይሄኛው መጀመሪያ እድል ነው። ስለዚህ የምትይው የቻላችሁትን በደንብ ሞክሩ። ከዛ በኋላ ያለው ውጤቱ ላይ እናንተ መጨነቅ የለባችሁም። በደንብ ፕሮሰሱን በደንብ ከሰራችሁ ውጤቱ የማይመጣበት ምክንያት የለም። ካልመጣም ደግሞ ያን አከለ ብዙም አይቆጫችሁም ነው የምትይው? ምክንያቱም ሙሉ ኢፈርት ያሳረኩበት ነገር አይቆጭም። ቀጣይ የተሻለ ነገር እንድትሞክር ነው የሚያደርግ መነሳሳት ነው የሚፈጥረው። አሁን ደግሞ እናንተ ጠይቅልኝ ብላችሁ የጠይቃችሁን ጥያቄ ነበረ ማለት የሪሚዲያል ተማሪ የነበረን ሰው ላመጣ ነውና ምን አይነት ጥያቄ እንድጠይቅላችሁ ትፈልጋላችሁ ብዬ ዩቲዩብ ላይም ቴሌግራም ቻናል ላይም ጠይቂያችሁ ነበር እና እናንተ ጠይቅልኝ ያላችሁን ጥያቄ አለ። አሁን ደግሞ እሱን እንጠይቃታለን ማለት ነው። መጀመሪያ የተጠየቀው ጥያቄ ማንበብ ያለብን ከ9 እስከ 12 ነው ወይስ ደግሞ እዛ ግቢ ውስጥ የሚሰጠው ሞጁል ወይም ደግሞ እንደዚህ ፒዲኤፍ የምናገኛቸው ሞጁሎችን ነው ብሎ ነው የጠየቀ የመጀመሪያው ተማሪ። እኔ የምመክረው ሞጁሉ አሁን ከትምህርት ሚኒስቴር ነው የሚወጣላቸው ነው። ስለዚህ ከዛ ዙሪያ ነው የሚወጣው አንድ ላይ ነው። አሁን ሞጁል ሲባል ከ9 እስከ 12 የነበሩት ተመሳሳይ ቶፒኮቹ አንድ ላይ ተደርጎ ነው እንደ 1 2 3 ተብሎ ቻፕተር የሚወጣው። ስለዚህ ቤዝ ማድረግ ያስፈልጋል። ሙሉ ለሙሉ እዛ ላይ ብቻ ሳይሆን ልክ አሁን ሲያወጡ እዛ ላይ ዩኒት 1 ሲያወጡ ስንተኛ ግሬድ ስንት ላይ ምን ዩኒት ላይ እንዳለ ይጻፋል አጠገቡ ማለት ነው። ስለዚህ እሱን ቤዚክ ይደረግና ያሉ ጥያቄዎች ይችላል። ለምሳሌ በጣም ብዙ መጽሐፍ ላይ ይሄ ዩኒት ሰመሮች አሉ አይደል? ዩኒት ሰመሮች ላይ ያሉ ጥያቄዎች በአብዛኛው ድጋሚ ይመጣሉ ኢንትራንስ ላይ ምናምን ነገርና ዩኒት ሰመሮችን ድጋሚ ጥያቄዎችን ከኤክስትሪም ቡክ ሊሆን ይችላል፣ ከትምህርት ቴክስት ቡክ ሊሆን ይችላል፣ or ደግሞ ከኖትቡክ ሊሆን ይችላል። እሱን እንዲያርጉ ሪፈር እያደረጉ ማጥናት ያለባቸው ግን አሰቤዝ
መጠቀም ያለባቸው ሞጁሉን ነው ምክንያቱም ከዛ ስለማይወጣ ከትምህርት ሚኒስቴር ስለሚወጣው እዛ አካባቢ ላይ ከዛ በቃ በደንብ ጥያቄዎችን መስራት ሰመሪ ዩኒቶችም ሊሆን ይችላል ከዛ ደግሞ በየጊዜው እርግጠኛ ነኝ ሁሉም ግቢ ይለቀቃል ጥያቄ ምናምን ስለዚህ እዛ ላይ መስራት ግን ስለዚህ በዋናነት ግን ፎከስ ማድረግ ያለባቸው ሞጁሉ ላይ ነው ሞጁሉ ላይ በደንብ ፎከስ ማድረግ አለባቸው የቱ ጋር እንደወጣ በደንብ ለማወቅ ማለት ነው አንዱ ተማሪ ደግሞ የጠየቀኝ ሪሚዲያል ትምህርት ይከብዳል ወይ ከሌሎች ትምህርቶች አንፃር ይከብዳል ወይ ሪሚዲያል ብሎ ነው የጠየቀኝ የሪሚዲያል ትምህርት የሚለየው ለምሳሌ ለኢንትራንስ ስትዘጋጅ 4 አመት ነው ሶ ቀስ በቀስ የ9ኛው ስትጨርስ 10 ይያል ልክ ሪሚዲያል ሲሆን ግን በ5 ወር ውስጥ የ4 አመት ኮርስ ነው ተጨምቆ በሆነ ዩኒት ይደረግና የምትማረው የሚለየው እሱ ነው ከሃይ ስኩል የሚለየው ደግሞ ግቢ ሄዶ አንድ ግቢ ሄዶ መማር ነው ከዛ በኋላ የ4 አመት ትምህርት ድጋሚ እንደ አንድ አመት መማር ነው በጣም ምክንያቱም አሁን ከራሳው በኋላ ወደ 6 ወር ምናምን እኛ አሁን ወደ 6 ወር ምናምን ጋፕ ነበር ሪሚዲያል ከሜዳችን በፊት ሶ ትምህርቱ ሙሉ ለሙሉ ማለት ይቻላል በቃ እየጠፋ ነበር ከአይምሮአችን ሶ ስንሄድ እንደ አዲስ ስለነበረ እሱ ትንሽ ይከብዳል ከግቢ አንፃር ከሆነ ደግሞ ሜቢ እንደኛ አይነት ግቢ ከሆነ ቴስት ይሄ ከስር እንደባል ሚድ ኤግዛም ፋይናል ላይ ኖሮ ይችላል ሶ እሱ ነው የሚለየው ስለዚህ ያን ያህል የሚከብድ አይደለም የተማርነው ስለሆነ ማስታወስ ነው ከስር ካጠኑት ደግሞ ምንም አይከብድ ይሄ የአይምሮ ጉዳይ ነው በቃ እንደምትችለው ተነገርከው ስለዚህ ብዙም አይከብድም አንድ ተማሪ ደግሞ ምን ብሎ ጠይቋል ጥናት መቼ ነበር ጀመርሽው ለሪሚዲያል ማጥናት የጀመርሽው እኔ ከሄድኩኝ አየሩ ለመልመድ ምናምን እንዳልኩ ስለከበደኝ ብዙ አልጀመርኩም ነበር ቶሎ አልጀመርኩም የቆየው ነው 5 ወር ነው ሶ ወደ እስከ 3 ሳምንት በቃ 1 ወር በኋላ ከስር ቀስ እያልኩኝ ማጥናት ጀመርኩኝ ያው ልክ 1 ወር ምናምን ካለፈኝ በኋላ በደንብ ነው ስናጠና ነበር 6 ሰዓት 8 ሰዓት ነበር ከዛ በደንብ ራሳችን እየለመደ አይምሮአችን ማጥናትን እንደ ስራ ሳይሆን በቃ እንደ አንድ ህይወት ክፍል ወስዶታል ኦሬዲ አይምሮይ ስለዚህ እስከ 10 ሰዓት ምናምን እያረኩኝ ነበር ሳጠና ነበር ሶ ከ1 ወር በኋላ ነው በደንብ ያጠናሁት ልክ እዚህ መጥቼ ነበርኩ የተመለስኩበት የ1 3 ሳምንት ትንሽ የተበላሸ ስለነበረ ነው እንደ 3 ወር ማወራው እንጂ just በቃ 4 ወሩን አጥንቻለሁ ማለት ይችላል ግን መሀል ላይ ያለችው ያቺ ትንሽ ሶ በትክክል ያጠናሽ 3 ወር ነው 3 ወር በቃ ሙሉ በትክክል የሚባለው 3 ወር አንድ ተማሪ ደግሞ ምን ብሎ ጠይቋል ሰዓትሽ እንዴት ነበር የምትጠቀሚው እና ውጤት ያልመጣላቸው ተማሪዎች ምንድን ነበር ያዘናጋቸው ብሎ ጠይቁሻል እኔ በርግጥ እንዳልኩ ከዚህ አካባቢ ከመቀየር ስለሆነ የጀመርኩት ቀስ በቀስ ነው ሶ ብዙ ያጠፋቸው ጊዜያቸው አሉ ግን እንዳጠፋው አልቆጥርም በቃ አሰ ጆርኒ ስለሆነ ማየው just ተጠቅም ያለው ብዬ አስባለሁ ሶ ለለው ምችለው በደንብ አይምሮዬ ክፍት ሆኖ መቀበልበት ማሳጠና የሚገባኝ ሰዓት አንደኛ መለየቴ ነው ከድሮ ማንጻር ከዛዛ ከሄድኩኝ በኋላ ፍቅራት ስላደረኩኝ ማታ አጣና ስለነበረ ያ በደንብ ተጠቅሞኛል በቃ ማታ ለሊት ስራዬ ምንድነው ጥናት ነው እንጂ ልክ ለሊት ሲባል አይምሮ ውስጥ ይመጣው ቲክቶክ ስክሮል ማድረግ አይደለም ኦር ሰም ዩቲዩብ ቪዲዮ ምናምን ማየት አይደለም ማጥናት ነው የሚታየው ካመሻው አጠናለሁ ማለት ነው ስለዚህ ይሄ ስፔሲፊክ ሰዓትና ስፔሲፊክ ቦታ ለአይምሮ በደንብ ይሄ አቶሚክ ሀቢት ላይ አለ በደንብ በዚህ ካገኙት በደንብ እንዲያነቡት እመክራለሁ በደንብ የሚገርም መጽሐፍ ነው እሱ ነው እኔ አንድም በቃ በትክክል ህይወቴን እንዳስተካክል የረዳኝ እዛ ያነበብኩት መጽሐፍ አንድ ማለት ነውና እሱ ላይ ምን ይላል ከአንዳንዴ እንትን ምንድነው ሰዓቱንና ቦታውን በደንብ መለየት ለምሳሌ አልጋ ላይ ሆኜ አላጠናም አልጋ ላይ ሲሆን መተኛት ነው ስለዚህ ምን አደርጋለሁ አይምሮዬ አልጋ ላይ ሲሆን ስክሮል አላደርግም በፍጹም ተኝቼ ቲክቶክ አላይም ነበር ቲክቶክ ተኝቼ አሁን ሜቢ ያመመኝ ቀን ኦር ሳምቲንግ ላደርግ ይችላል ከዛ ግን በቃ አይምሮዬ አይፈቅድም ስለለመደው ሶ የመተኛት ከዛ ማጠናበት ዶርም ውስጥ ደግሞ ወንበርና እንትን ስለነበር ምናጠናበት እዛ ቁጭ ካልኩኝ ምንድነው አጠናለሁ ማለት ነው በቃ አይምሮዬን አስለመድኩት ቀስ በቀስ በአንድ አይመጣም ብዙ ጊዜ ፈሽቶብኛል በቃ ኦሬዲ ወደ ወር ራሴ ጋር ትግል ነበር ከዛ በኋላ ግን ለምጄዋለሁ ሶ ምተኛበትን ማጠናበትን ቦታ ምናምን ያ ነገር በደንብ ስፔሲፊክ አደረኩት ስለዚህ ልክ እዛ ቦታ ላይ ሲሆን ያን ነገር ነው ማድረግ ዲስትራክሽን ይቀንሳል ማለት ነው ስለዚህ ታይሜን በደንብ ማኔጅ እንዳደርግ አድርጎኛል እና ያ ውጤት ያልመጣላቸው ተማሪዎችስ ምንድነው ነበር ያዘናጋቸው ይሄን ብዙ አንስተናል ብለሽዋል ግን ደግሞ ይሄን ጥያቄ ለመመለስ ያክል ውጤት ያልመጣላቸው ተማሪዎች ምንድነው ነበር በዋናነት ያዘናጋቸው ብለሽ ታስባለሽ ቅድም እንዳልኩት የምታጠናበት ምን የምትልበት ቦታ ምክንያቱም ለማጥናት ቁጭ ብለው አይምራቸው ሌላ ቦታ የሚሄድ ማለት ነው በቃ ቁጭ ይላሉ ግን እያጠኑ አይደለም ተገልጧል እንደዚህ መጻፍ ተደርጎ 30 ደቂቃ ነው ምን መገለጥ የለም ስለዚህ አይምራችን አላለማመዱትም ይሄ ማጥናቱን እንደ ስራ እንደ ግዴታ ነው እንጂ እንደ አንድ ጆርኒ ኦር ደግሞ እንደ አንድ ኃላፊነት አይደለም እንትን ያሉት ስለዚህ ሜቢ አይምራቸው ብዬ አስባለሁ ምክንያቱም ዋናው ነገር እዛ ጋር ነው ያለው አንድ ተማሪ ደግሞ በተደጋጋሚ የሚለው ጠይቆኛል የዩኒቨርሲቲ ጄኔሬሽን ከተመረቀም በኋላ ማተር ያደርጋል ወይ ለስራ ለመቀጠር ምናምን ብሎ ጠይቆኛል እኔ በራሴ መንገድ ነው አይደል የምናገረው ማለት እኔ ማምነው ሶ አሁን ላይ በአብዛኛው ካስተዋልን የተማርንበት ግቢ ሳይሆን ያለን ስኪልና የመስራት ፍላጎታችን ማለት እውነት ፈልገን ነው እንሰራለን ወይ የሚለው ከዛ በኋላ ደግሞ ያለን ስኪል ነው የሚወስነው እንጂ የተማርንበት ትምህርት ቤት አይና ሊወስናል ብዬ አላምንም በርግጥ ጥሩ ትምህርት ቤት መማር የሚያስተምርበት ቦታ መማር ግዴታ ነው ግን በስም ደግሞ ብዬ አላምንም ያን ዋናው የኛ ችሎታ ነው
ምክንያቱም የግል ተምሮ ደና በጣም ብዙ ጥሩ ቦታ ላይ ያለው አሉ ግን ደግሞ እንደዛው ከጥሩ ትምህርት ቤት ከሚባል ከመንግስት ትምህርት ቤት ተመርቆ ስራ አጥቶ የተቀመጡም አሉ ሶ ጄኔሬሽን ሳይሆን የኛ ስኪል ለኛ እውቀት ላይ እኛ ላይ ነው ዋና ማተር ዋናው የሚያደርገው እኛ ላይ ነው ብዬ አስባለሁ። አንድ ተማሪ ደግሞ የሪሚዲያል ትምህርት ከሌላው ትምህርት በምን ይለያል ብሎ ጠይቋል። ምንም ያናል የሚለይ ማለት የሚለየው ነገር የለውም። ከ9 እስከ 12 የተማርከውን ድጋሚ በአንድ ተደርገው በ5 ወር ውስጥ የ4 አመት ትምህርት በ5 ወር ውስጥ ነው የምትማረው። ስለዚህ ያናል ዲፈረንስ የለውም። ግን ይሄኛው ላይ ምን ይሆናል ድጋሚ እንደ ኢንትራንስ እንደመዘጋጀት ነው። በቃ ልክ ኢንትራንስ 5 ወር ሲቀረው ማጥራት እንደመጀመር ነው የሚቆጠረው። ስለዚህ የሚለየው እሱ ነው የ4 አመት ትምህርት በ5 ወር ውስጥ መማሩ እንጂ ከሌላ ትምህርት ምንም የሚለየው ነገር የለም። ምንም ምክንያቱም ራሱን ነው የምትማረው። ምንም አዲስ ነገር የለም። ልክ ከ9 እስከ 12 ያለው ነው የምትማረው። አንድ ተማሪ ደግሞ በምን አይነት መንገድ ብናጠና የተሻለ ውጤት እናገኛለንና እንዴት ነው ማለፍ የሚቻለው ብሎ ጠይቋል። መጀመሪያ ራስን ምን አይምሯችን ክፍት የሚሆንበትና የምንረዳበትን ሰዓት መለየት አለብን ብዬ አስባለሁ። ምክንያቱም አሁን እኔ እንደዚህ ያጠናለሁ አልኩኝ እንጂ በእኔ ባልኩት ደግሞ ለሌላ ሰው ላይሰራ ይችላል። ምክንያቱም ለየራሳቸው ቀን የሚያጠና ማታ እንቅልፍ ብቻ የሚታየው በቃ እንደዛ የሚችል ሰው አለ። ቀን ተኝቶ ቀን አንብቦ ማታ የሚተኛ፣ እኔ ደግሞ ማታ ነው ማነበው ቀን ነው የምተኛው። ስለዚህ የራስን ሰዓት መለየት የመጀመሪያው ምን ሰዓት ላይ ሲያጠኑ እንደሚገባቸው መለየት። ሁለተኛው ደግሞ የሚያጠኑትን ሳብጀክት በደንብ መለየት። ግዴታ ሁሉንም ከሆነ ከቨር ማድረግ ያለባቸው ያንን ጊዜና በደንብ ፕላን ማድረግ አለባቸው ብዬ አስባለሁ። ፕላን ማድረግ ከዛ በፕላኑ መሰረት መሄድ ሶ ማለፍ እንዴት ማለፍ ይችላል ብሎ ሲጠይቅ አሁን እሱ ምናልባት ውጤቱ ላይ ብቻ እያተኮረ ነው ብዬ ነው ማስበው። ምክንያቱም ፕሮሰሱ ላይ ካላተኮርሽ ውጤቱ ላይ ውጤቱ ብዙም ይመጣል ብዬ አላስብም። እና ደግሞ ሰዓት ያልሽው ልክ ነሽ። አንዳንድ ተማሪ ለምሳሌ ጫጫታ ውስጥ ማንበብ የሚችል ተማሪ አለ። የፈለገው ጫጫታ መርካቶ ውስጥ አንበብ ብትይ የሚያነብ ሰው ይኖራል። አንዳንድ ሰው ደግሞ ዝም ካላለ በስተቀር ጸጥ ያለ ቦታ ካላለ በስተቀር ማንበብ የማይችል ተማሪ ይሆናልና ሰዓታቸውን መምረጥ አለባቸው ብዬ አስባለሁ። የሚሰራላቸውን ሰዓት ሌሊት ማንበብ የሚመቻቸው ከሆነ በተለይ ደግሞ ማትሪክ ለማትሪክ ሲዘጋጁ ያጠኑበት መንገድ ካልሰራላቸው ለሪሚዲያልም ያን መንገድ መጠቀም ያለባቸው ለየት ያለ ነገር ሞክረው በደንብ ሰርች አድርገው ከራሳቸው ጋር የሚሄደውን ከባህሪያቸው ጋር የሚሄደውን የጥናት ዘዴ ፈልገው እሱ መጠቀም አለባቸው ብዬ አስባለሁ። እና ቀደም እንዳልሽኝ ሶሻል ሚዲያ ሰራለሁ ብለሻልና ቲክቶክ እና ዩቲዩብ ያለሽ ወይስ ቲክቶክ ብቻ ነው ለጊዜው የምትሰሪው? አሁን ላይ ቲክቶክ ነው የምሰራው። ዩቲዩብ ሀሳብ አለ ግን ገና ነው በደንብ በዚህ እንትን ያልኩበት የለም። ግን ቲክቶክ ላይ እሰራለሁ። በአብዛኛው አሳገር እንትኖች ነው የምሰራው። ግን አንዳንድ የጥያቄ የሚጠይቁኝ ስላሉ ሪሚዲያል እንደነበርኩ ስለሚያውቁ የትምህርትም የሚመለከት ፕሮዳክቲቪቲ ትምህርታዊ ኮንተንትም ትሰራለች ማለት ነው። ትምህርታዊ ኮንተንትም አለ ግን ያው ጥያቄዎች ላይ በተመሰረተ ነው። ከዛ ውጪ ግን ሞስ አሰገር ላይ ያሉ እንትኖች ነው የምሰራው ኮንተንት የምሰራው። ሶ ምናልባት ቲክቶክሽን እናስቀምጠዋለን እዚህ ሊንክም ዲስክሪፕሽን ላይ እናስቀምጠዋለን። አንቺ ማግኘት የሚፈልጉ ተማሪዎች ሶሻል ሚዲያቸውን እናስቀምጥላቸዋለን። እዛ ላይ ገብተው ፎሎ ማድረግ ይችላሉ። የተለያዩ ኮንተንቶችን በቅርቡ እንደምጀምር ነግራኛለች እና እዛ ላይ ገብታችሁ ዩቲዩብንም ሰብስክራይብ አድርጉላት። ቲክቶክ ላይም አሪፍ ኮንተንቶችን ታገኛላችሁ ማለት ነው። እና እንደሰማችሁት ብዙዎቻችሁን የሚጠቅም ልምድ አካፍላችኋለች ብዬ አስባለሁ። ሌላ የሚጠየቋት ጥያቄ ካለና ድጋሚ ቪዲዮ እንድሰራ ከፈለጋችሁ ቪዲዮን ላይክ ማድረጋችሁ እርግጠኛ ሁኑ። ማንኛውም ጥያቄም ካላችሁ ኮሜንት ላይ አስቀምጡልን፣ እኛ ቪዲዮ እንሰራበታለን ማለት ነው። ሰብስክራይብ ካደረጋችሁ ቀጣይ ቪዲዮ ስንለቅ ታገኙዋላችሁ።